ሰላም ሰላም ናችሁ እንዴት ናችሁ? እንግዲህ እንደምታውቁት ይህ ቻናል የታክስ ህጎችን፣ መመሪያዎችን፣ አዋጆችን እንደዚሁም ደግሞ አጠቃላይ አሰራሮችን በተመለከተ የማስተላልፍበት ቻናል ነው። እንግዲህ ከዚህ በፊት የነበሩ የታክስ ህጎች፣ መመሪያዎች፣ አዋጆች ላይ የነበሩ የተጻፉ ህጎች ቢኖሩም በብዛት ሲተገበሩ ያልነበሩ የተለያዩ አንቀጾች አሁን ላይ በብዛት መንግስት እየተገበረ ይገኛል። እንግዲህ አሁን በብዛት መተግበር ስለተጀመሩ ህጎች ምን ናቸው የሚለውን ነገር በዚህ ቻናል በስፋት በተከታታይ እያቀረብኩ እገኛለሁ። እንግዲህ ከዚህም በኋላ ይህን ቪዲዮም ጨምሮ በቀጣይ የግድ ማወቅ ስላለባችሁ ወደ 30 የሚጠቁ ጉዳዮችን በዚህ ቻናል በተለያዩ ቪዲዮዎች አድርጌ በረም አድርጌ ማሳያችሁ ይሆናል። እንግዲህ ግብር ከፋይ ከሆናችሁ ወይም ወደፊት መሆን የምትፈልጉ ግብር ከፋዮች ከሆናችሁ እነዚህ ነገሮች ማወቅ በጣም እንግዲህ ይጠቅማችኋል፣ በጣም ትጠቀማላችሁ ብዬ አስባለሁ። ምናልባት እናንተም ግብር ከፋይ ካልሆናችሁ ወይም ደግሞ የማይመለከታችሁም ከሆነ ምናልባት ይሄ ቪዲዮ አጋጣሚ ደርሷችሁ ካዳመጣችሁም ከተረሳችሁ ሌሎች ጓደኞቻችሁ፣ ፍሬንዶቻችሁ ወይም ደግሞ ቤተሰቦች ሼር በማድረግ እንግዲህ ይህ ትምህርት ለሁሉም እንዲደርስ ሼር እንድታደርጉ ጠይቃለሁ። በዛሬው እንግዲህ በመጀመሪያ ማቅረብላችሁ በቅርቡ በአዲስ አበባ ገቢዎች ቢሮ መግለጫ ስለተሰጠበት ጉዳይ በተመለከተ ሰፋ ያለ ማብራሪያ መሰጣችሁ። ቅድም እንደገለጽኩላችሁ ከዚህ ቀደም የተደነገጉ የታክስ ህጎች በብዛት አሉ። እንግዲህ የነበሩ ቢሆኑም በገቢዎች ቢሮ በብዛት ሲተገበሩ ያልነበሩ ኦልሬዲ የተጻፉ ናቸው። ነገር ግን ትግበራ ላይ ብዙም ትኩረት ተሰጥቶባቸው ያልነበሩ ወይም ደግሞ ላላ ተደርገው የሚታለፉ ህጎች ወይም አሰራሮች ነበሩ። ከቅርብ ጊዜ ጀምሮ ግን በመተግበር ላይ ይገኛል። ለምሳሌ እንደ ምሳሌ እንኳን ብናይ ባለፉት በቅርብ ጊዜ ከሰማችሁት ሚዲያ ላይ ከሀገር መውጣት ማገድ እንደዚህ እዳ ያለባቸው ግብር ከፋዮች ስም ዝርዝራቸውን እንግዲህ ይፋ ተደርጎ ከሀገር መውጣት ስለማገድ የሚል ነገር በመግለጫ በሚዲያ ላይ እንግዲህ በየሶሻል ሚዲያው ሲለቀቅ ተመልክታችሁ ይሆናል። ይህንን በተመለከተ እኔ የዛሬ 4 ዓመት ወደ ሀላባ ኪዳችሁ ቪዲዮ መመልከት ትችላላችሁ። ቪዲዮ ሰርቼላችሁ ነበረ። እንግዲህ ያየና የተጠቀመ ሊኖር ይችላል። እዳ ያለበት ግብር ከፋይ ከሀገር መውጣት የማይችልበት አዋጁን አጣቅሼ የሰራሁት ቪዲዮ ነበር። ምናልባት ይሄ የምትፈልጉ ከሆነ አሁን ስቲል ቪዲዮ ያው ቻናሌ ላይ ስላለ ዲስክሪፕሽን ላይ አስቀምጥላችኋለሁ ማየት ይችላላችሁ። ስለዚህ እንደነዚህ አይነት ህጎች ነው እንግዲህ በምሳሌነት ነው የጠቀስኩ ያለሁት ከዚህ በፊት ሲተገበሩ ያልነበሩ አሁን ግን በብዛት የተገበሩ ለሰሚው አዲስ ህግ የወጣ የሚመስለው ነገር ግን የነበረ አዲስ የወጣ ሳይሆን ኦልሬዲ የነበረ ህግ ነው መንግስት እያስፈጸመ ያለውና እነዚህን ህጎችን ማወቁ አይከፋም። ያው ለሁላችንም ያው አንድ ሰው ግብር ከፋይ እስከሆነ ድረስ የሚወጡ ህጎችን ማወቅ አይከፋም። እንግዲህ የዚህ ቻናል ዋና ዓላማ ማስተማር ነው ስለ ታክስ። ሌላው ደግሞ እንደ ምሳሌ የምጠቅስላችሁ ምናልባት አዲስ አበባ ላይ በብዛት ከ2013 ጀምሮ የባንክ መግለጫ ባንክ ስቴትመንት ላይ በብዛት እየተሰራበት ያለ ጉዳይ እንደሆነ ያው ግብር ከፋይ ከሆናችሁ በረም ታውቃላችሁ። ወይም ደግሞ ወደ ግብር ከፋይነት መምጣት የምትፈልጉ ግብር ከፋዮችም ካላችሁ በዚህ ጉዳይ ላይ በባንክ መግለጫ ላይ አሁንም እኔ ቪዲዮ ከዚህ ቀደም ሰርቻለሁ። እሱን በተመለከተ ወደ ኋላ ቪዲዮአችሁ ማየት የምትፈልጉ ነው ወይም ከዚህ በኋላም በመሰራውን ቪዲዮ መመልከት የምትፈልጉ ካላችሁ በባንክ ብቻ በተመለከተ የሰራውበትን ቪዲዮ አለ። ኦልሞስት ወደ 100 ሺህ አካባቢ ሰዎች ተመልክተውታል። እንግዲህ ሼር የሚደረግበት ሁኔታ አለ። ምናልባት አሁንም ያላያችሁት ከሆናችሁ ወደ ኋላ ሄዳችሁ ብታዩት ብዬ አስባለሁ። እነዚህና መሳሰሉት ለምሳሌ ንብረቶችን፣ ገንዘቦችን ማገድ የመሳሰሉት ያው ኦልሬዲ የነበረ ነው። በፊትም ይታገላል፣ ንብረት ይያዛል፣ ሌሎች ነገሮች ይደረጋል። ነገር ግን አሁን አዲስ አበባ ገቢዎችን ብትመለከቱ ከቅርብ ጊዜ ወዲህ አዲስ የመዋቅር የከፈተበት ሁኔታ አለ። የስትራክቸር ማለት ነው። ያ ምንድነው? በፊት የእዳ ክትትል ዳይሬክቶሬት የሚባል ራሱን የቻለ ዳይሬክቶሬት አልነበረም። አሁን ግን ራሱን የቻለ ዳይሬክቶሬት መስርቶ በስሩ በብራንቾች ደረጃ ማለት ነው በየስራ ሂደት አደራጅቶ እየሰራበት ያለበት ሁኔታ አለ። ይህም ትኩረት ሰጥቶ እየሰራበት ያለበት ሁኔታ ነው ያለውና ምን ያህል ትኩረት እየሰጠበት እንዳለ ማረጋገጫ ስለሆነ የግዴታ ስለ ታክስ ህጎች፣ አዋጆች፣ መመሪያዎች ማወቁ አይከፋምና ምናልባት አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦልሞስት ወደ 100 ሺህ አካባቢ የተጠጋ ነው። እጅግ በጣም አመሰግናለሁ። ይጠቅማል ካላችሁ ላይክ አድርጉ፣ ሌሎች ሰዎችም ሼር አድርጉልኝ። ጥያቄ ያላችሁ ኮሜንት ላይ አስቀምጡልኝ። መቀጠል ምናልባት ያን ኮሜንት ላይ ተነስቼ ቪዲዮዎችን ልሰራ እችላለሁ ማለት ነው። ስለዚህ ዛሬ ማለት ነው በዚህ ቪዲዮ በዝርዝር የምንመለከተው ጉዳይ ቅድም ከጠቀስኩላችሁ ግብር ህጎች ወይም ደግሞ በአዲስ መልክ ከጀመራቸው በምሳሌነት ነው ያስቀምጥኩላችሁ። ምናልባት አዲስ ሆነባችሁም ሰምታችሁት ግር ብሏችሁ ከነበረ በሚል ነው እንግዲህ የነበሩ ህጎች ናቸው ለማለት ያህል ነው እንደ ምሳሌ ያመጣሁት። ከጠቀስኩላቸው የግብር ህጎች በተጨማሪ አሁን ደግሞ ምን እያለ ነው? ከዚህ በኋላ በዚህ አሰራር ተከትሎ የማያቀርቡ ግብር ከፋዮችን አላስተናግድም በሚል የአዲስ አበባ ገቢዎች ቢሮ ባለፈው ሳምንት ባወጣው መግለጫ አሳውቋል። እሱ ምንድነው ያለው? የአዲስ አበባ ገቢዎች ቢሮ ማንኛውም የደረጃ ሀና ደረጃ ላይ ግብር ከፋዮች ሂሳብ መዝገብ አዘጋጅተው ካላመጡ አላስተናግድም በማለት ባወጣው መግለጫ ላይ አሳውቋል። አሁን ይሄ አዲስ ህግ አይደለም፣ ኦልሬዲ የነበረ ነው፣ በአዋጅ የጸደቀ ነው፣ በፊቱም ላይ አሁንም ላይ ያለ ነው። ስለዚህ ነገር ግን ደረጃ ሀና ለግብር ከፋዮች ያው እንዲያቀርቡ ሂሳብ መዝገብ ፋይናንሻል ስቴትመንት የምንለው ማለት ነው እንዲያቀርቡ ይገድዳሉ። ኦልሬዲ ያለን ነው በመግለጫ ያወጣው። እንደዚሁም ደግሞ ለግብር ከፋዮች በስልክ እየተደወለ የተነገረበት ሁኔታ አለ። እንግዲህ 2017ን የግብር ዘመን ለማሳወቅ ስትመጡ የደረጃ ሀና ለግብር ከፋዮች ከሆናችሁ ሂሳብ መዝገብ ማቅረብ ግዴታ አለባችሁ ማለት ነው። ስለዚህ በዚህ ቪዲዮ አሁን በብዛት የምንመለከተው ምንድነው? አንደኛ ሂሳብ መዝገብ ፋይናንሻል ስቴትመንት ማለት ምን ማለት ነው? ይሄ አሁን የአዲስ አበባ ገቢዎች በመግለጫ አዘጋጅታችሁ ይዛችሁ ነው የሚለው
የሚለው ሂሳብ መዝገብ ወይም ፋይናንሻል ስቴትመንት ምን ማለት ነው የሚለውን በዚህ ቪዲዮ በደንብ አብራራላችኋለሁ። በሁለተኛ ደረጃ የዚህ ፋይናንሻል ስቴትመንት ወይም ሂሳብ መዝገብ ለማዘጋጀት የሚያስፈልጉ ሰነዶች፣ ዝም ብሎ አይዘጋጅም፣ ሰነዶች አሉ። እነዚህ ሰነዶች ምንድነው በስፋት በደንብ አብራራላችኋለሁ። በሶስተኛ ደረጃ ደግሞ እንዴት ይዘጋጃል፣ ይሄ ፋይናንሻል ስቴትመንት እንዴት ነው የሚዘጋጀው የሚለውን በዚህ ቪዲዮ እስከ መጨረሻ አብራችሁ ካያችሁ ማንኛውም ግብር ከፋይ በቀላሉ ፋይናንሻል ስቴትመንት ማዘጋጀት የሚችልበት ሁኔታ አለ ማለት ነው፣ ትዕግስት ካለውና በደንብ ካዳመጠ። እንደዚህም ደግሞ በማን ይዘጋጃል፣ ይሄ ፋይናንሻል ስቴትመንት ማን ነው የሚያዘጋጀው የሚለውን መልስ ታገኛላችሁ። በአምስተኛ ደረጃ ማን ይመለከታል ወይም ደግሞ ይሄን ፋይናንሻል ስቴትመንት ማቅረብ ማን ይገደዳል የሚለውን ነገር እንግዲህ ከአዋጁ ከመመሪያው አንጻር አሳያችኋለሁ፣ ምን ነግራችኋለሁ። እንደዚህም ደግሞ ሂሳብ መዝገብ ብናቀርብ ነው ወይንስ እንደማንኛውም በግምት እንግዲህ የሂሳብ መዝገብ አቅራቢ ካልነበራችሁ ያው በግምት ነው ልትከፍሉ የምትችሉት። የትኛው ነው የሚሻለው ግር ካላችሁ ሂሳብ መዝገብ ነው ወይንስ በግምት ነው መክፈል የሚሻለው የሚለውን ነገር በደንብ አብራርቼ በዚህ ቪዲዮ አሳያችኋለሁ። ዋናውና መሰረታዊ ነገር በተደጋጋሚ በሂሳብ መዝገብ የሚከፍሉ ግብር ከፋዮች በተደጋጋሚ የሚገጥማቸው ችግሮች ምንድን ናቸው? እንግዲህ ሂሳብ መዝገብ የሚያቀርቡ በጣም ግብር ከፋይ ሂሳብ መዝገብ ገና ሲባል ወይም ደረሰኝ ትጠቀማለህ ሲባል በጣም በመደንገጥ መጠቀምን አይፈልግም። በቁርጥ ግብር ማስተናገድ ነው የሚፈልገው። የዚህ ዋነኛ ምክንያት የአንደርስታንዲንግ ወይም ደግሞ የግንዛቤ ችግር እንደሆነ ይታወቃል። ስለዚህ በዚህ ቪዲዮ በተደጋጋሚ በሂሳብ መዝገብ የሚከፍሉ ግብር ከፋዮች በተደጋጋሚ እየገጠማቸው ያለው ችግር ምንድን ነው፣ ላላስፈላጊ እዳ ወይም ከፍተኛ ጫና ውስጥ የሚገቡበት ምክንያት ምንድን ነው የሚለውም በረም ባርገው ወደ 15 ወደ 16 የሚጠጉ ነጥቦችን በማንሳት እነዛን ነገሮች በጣም ተጠንቃችሁ ካወቃችሁ ቢያንስ ሙሉ ችግሩን ባትፈቱትም 87% ትፈታላችሁ ብዬ አምናለሁ። ሌሎችም በብዛት ከታሰበባቸው ብዙ መግለጽ ይቻላል። እንግዲህ በተከታታይ ነው ከዚህ በኋላ ማቀርብላችሁ። ሌላው ደግሞ ሂሳብ መዝገብ ማሳወቅ ለምንድን ነው በሂሳብ መዝገብ ግብር ማሳወቅ ለምንድን ነው ግብር ከፋዮች የሚፈሩት ወይም ደግሞ የሚርቁት ማሳወቅ የማይፈልጉበት ምክንያት ምንድን ነው የሚለውን ነገር በዚህ ቪዲዮ ትመለከታላችሁ። ከዛ ባለፈ ደግሞ ሂሳብ መዝገብ ባታቀርቡ ቅጣቱ ምንድን ነው፣ ከገንዘብ አንጻር ወይም ደግሞ ሌላ ንግዳችሁ ኢፌክት ላይ የሚያመጣው ነገር ምንድን ነው የሚለውን በረም አድርገን በዚህ ቪዲዮ በረም እንመለከታለን። ተከታታይነት ያለው ቪዲዮ ስለሆነ እስከ መጨረሻው አብራችሁን ቆዩ ማለት ነው። ስለዚህ ወደ መጀመሪያው ጥያቄ ስገባ ሂሳብ መዝገብ መግለጫ ፋይናንሻል ስቴትመንት ሲባል ምን ማለት ነው? ሂሳብ መዝገብ አቅርቡ ስትባሉ ገቢዎች ስትሄዱ ሂሳብ መዝገብ ካላቀረብክ አናስተናግድም፣ ሂሳብ መዝገብ ይዛና በዚህ ላስተናግድ አልችልም ሲባል ምን ማለት ነው? ሂሳብ መዝገብ ሲባል ስለ ሂሳብ መዝገብ ምንነት ከማንሳታችን በፊት ምን ማወቅ አለባችሁ? የበለጠ ስለ ሂሳብ መዝገብ ለመረዳት አስቀድማችሁ ምን ማወቅ አለባችሁ? ግብር ከፋዮች በመልኩ ነው ግብራቸው የሚከፍሉት የሚለውን ነገር ብትገነዘቡ ብዬ አስባለሁ። ማንኛውም ግብር ከፋይ አመቱን ሙሉ ከሚሰራው ስራ ላይ ወይም ደግሞ ከሰራችሁ ስራ ላይ ምንድነው ለመንግስት ግብር መክፈል ያው ግዴታ እንዳለባችሁ ይታወቃል። በመሆኑም ገቢ መስሪያ ቤቱ ይህን ንግድ ትርፍ ወይም ደግሞ አመቱ መጨረሻ ላይ ካተረፋችሁ የምትከፍሉትን ግብር ለማስከፈል በገቢ ግብር አዋጁ መሰረት በማድረግ ግብር ይወስናል፣ እንደምታውቁት ማለት ነው። ስለዚህ አንድ ሰው ግብር የሚከፍለው አጠቃላይ አመቱ ሙሉ ከሰራው ካተረፈው ላይ ነው ማለት ነው። ስለዚህ ይህን በገቢ ግብር አዋጁ መሰረት አድርጎ መስሪያ ቤቱ የሚወስንበት ሁኔታ አለ። ስለዚህ እነዚህ የግብር አከፋፈል መንገዶች የመጀመሪያው ስንላቸው የመጀመሪያው ምንድነው? ግብር አከፋፈል መንገዶች አንደኛ በቁርጥ ግብር ነው። እናንተ ሂሳብ መዝገብ አቅራቢ ካልሆናችሁ በምን መልኩ ነው ግብራችሁ የምትከፍሉት? ያው ኦልሬዲ የነበራችሁ የምታውቁት ከሆናችሁ በቁርጥ ግብር ስትከፍሉ የከረማችሁበት ወይም ደግሞ ግብር ስታሳውቁ ያለፋችሁበት ሁኔታ አለ ማለት ነው። አሁን ይሄን ነው የገቢ መስሪያ ቤቱ እያለ ያለው በቁርጥ ግብር ከዚህ በኋላ አላስተናግድም፣ ደረጃ ሀና ለግብር ከፋይ ከሆናችሁ እኔ ከዚህ በኋላ ሂሳብ መዝገብ ካላዘጋጃችሁ አልቀበልም እያለ ነው ማለት። የመቼን አሁን ከሐምሌ 1 በኋላ ልክ ግብር ማሳወቂያ ወቅት ይዛችሁ የምትመጡትን የሚከፍሉትን የ2017 ግብርን በተመለከተ ማለት ነው። ስለዚህ እናንተ በቁርጥ ግብር ስትከፍሉ እንግዲህ እንደምታውቁት ግብር የሚወሰነው አንደኛ ያው በቁርጥ ነው። በቀን ገቢ ግምት ያው እንደምታውቁት በቀን ገቢ ግምት ማለት አንድ ሰው በቀን ይሰራል ተብሎ የተገመተው እንደ ንግዱ ሁኔታ በቀን የተገመተ አማውንት አለ። በቀን 1000 ብር ይሰራል ከተባለ አጠቃላይ የአመቱ 300 ቀን ከሆነ ይሰራል ተብሎ የተቀመጠው በመመሪያው ማለት ነው 1000 ብር ሲባዛ በ300 ቀን ተደርጎ በሚመጣው አማውንት በትርፍ መተመኛ ይባዛና ያው የሚቀመጥበት ሁኔታ አለ። በቀን ገቢ ግምት እንዴት ግብር ይሰላል በሚል በተመለከተ ከዚህ ቀደም የሰራሁት ቪዲዮ አለ፣ ዲስክሪፕሽን ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ስለዚህ በቁርጥ ግብር ከፋይ ከሆነ አንደኛ የመረጃው ወይ ደግሞ የመረጃ መንጠ የግብር መወሰኛ መነሻው የሚሆነው ገቢ መስሪያ ቤቱ በምንድነው ማለት ነው? በግምት ነው። ማን ነው ግምቱ የሚወስነው? መስሪያ ቤቱ ወይም ደግሞ ገቢ መስሪያ ቤቱ ነው እንጂ እናንተ አይደላችሁ ማለት ነው። ሁለተኛው ከሶስተኛ ወገን በሚገኝ መረጃ መሰረት አድርጎ ምን ያደርጋል? ግብር ይወስናል። ከሶስተኛ ወገን ማለት ምንድነው? ለምሳሌ እናንተ ሉካንዳ ዘርፍ ላይ ተሰማራችሁ ካላችሁ ከቄራ መረጃውን ሊያገኝ ይችላል። መጠጥ ከሆነ ከነዚህ ከመጠጥ አቅራቢው ሊሆን ይችላል። ቡና ከሆነ እንደዚሁም ከቡናና ሻይ፣ ሌሎች እንደዚህ ከሶስተኛ ወገን በቀላሉ ሊገኙ የሚችሉ መረጃዎች ሲኖሩ ይሄን መሰረት አድርጎ ምን ያደርጋል? ግብር የሚወሰንበት ሁኔታ አለ ማለት ነው። ሌላውም ደግሞ ምንድነው መነሻ የሚያደርገው ገቢ መስሪያ ቤቱ ለመወሰን ግብር ከፋይ ሸጥኩት ወይም ገቢ ያገኘው ብሎ ያቀረበውን ከሽያጭ እናንተ የእጅ ቤት ደረሰኝ ወይ ደግሞ ካሽተር ማሽን ካላችሁ አጠቃላይ አመቱን ሙሉ ከሸጣችሁት ከሽያጭ ወይም ከካሽተር ማሽን ከሚወጣ ለብሻ ወይም ደግሞ ከደረሰኝ ላይ ከእጅ በእጅ ደረሰኝ በሚቆረጠው አጠቃላይ ድምሩ አመቱን ሙሉ የሸጣችሁትን በመውሰድ በቁርጥ ግብር የሚወሰንበት ሁኔታ አለ። እነዚህ ሶስቱ እንግዲህ ምንድናቸው? አማራጭ ናቸው። ሌሎችም ሊኖሩ ይችላሉ። እኔ ለምሳሌ ነው ያቀርብኩላችሁ። ስለዚህ እናንተ የሂሳብ መዝገብ ማታቀርቡ ከሆነ ገቢ መስሪያ ቤቱ የፈለገውን መርጦ
ወይ ደረሰኝ አጠቃላይ የሸጣችሁትን የሚበልጥ ከሆነ ወይ ከሶስተኛ ወገን የተገኘውን የሚበልጥ ከሆነ ወይ ደግሞ ቀን ገቢ ግምቱ የሚበልጥ ከሆነ ሶስቱን አማራጭ የራሱን ኦፕሽን ተጠቅሞ እኔ የተሻለ ገቢ ሰበስብበታለሁ ወይም የተሻለ ትክክለኛ ታክስ ነው ብሎ መሰብሰቢያ መረጃ ነው ብሎ ያመነበት ላይ ይወስናል ማለት ነው። ስለዚህ ይሄ አንዱ የግብር አከፋፈል መወሰኛ መንገዶች አንደኛው ምንድነው በዚህ መንገድ ነው። ሁለተኛው ደግሞ ዛሬ ላነሳላችሁ የፈለኩት ሂሳብ መዝገብ ነው። ስለዚህ ሂሳብ መዝገብ በተቃራኒው ምንድነው ከዚህ የሚለየው ደረጃ ሀና ለግብር ከፋዮች ከሆናችሁ የግዴታ ሂሳብ መዝገብ ማቅረብ ያው ይጠበቅባችኋል። ይሄ ሂሳብ መዝገብ ብዙ ጊዜ እነዚህ ቁርጥ ግብር ከፋዮች ወይም ደግሞ በቀን ገቢ ግምት የሚወሰንባቸው ሶስተኛ ወገን ወይ ደግሞ ከሸጣችሁ ደረሰኝ ምናምን የሚባለው ምን ሲሆን ነው ደረጃ ሀም ለም ሆናችሁ ሂሳብ መዝገብ ካላቀረባችሁ በዚህ አግባብ ነበር በእነዚህ መረጃ ወስዶ ነበር መንግስት ወይም ገቢ መስሪያ ቤቱ ግብር የሚወስነው ማለት ነው። ነገር ግን በአዋጁ ላይ በግልጽ የተቀመጠው ደረጃ ሀና ለግብር ከፋዮች የግዴታ ሂሳብ መዝገብ ወይም ፋይናንሻል ስቴትመንት ማቅረብ ይገደዳሉ ብሏል። ሆኖም ግን ይሄን ካላቀረባችሁ ያለው አማራጭ ምንድነው እነዚህ መሰረት አድርጎ ይወስናል። ሲወስን ግን ሂሳብ መዝገብ ባለመያዝ ሲቀጣችሁ ነበር በየአመቱ ማለት ነው። በየአመቱ ሲቀጣ የከረመበት ሁኔታ አለ። አሁን ግን መቅጣት ብቻ ሳይሆን አላስተናግድም የሚል ነገር ነው ያለው። እንግዲህ ሂሳብ መዝገብ ባለመያዝ ቅጣት ምንድነው የሚለውን በኋላ እናያለን። ስለዚህ የሂሳብ መዝገብ ወይም የሂሳብ መዝገብ መግለጫ ምንነትን ከማውራታችን በፊት አጠቃላይ ግብር አከፋፈል መንገዶችን ለማሳየት በሳምፕል ሌሎች መንገዶች አሉ በቀላሉ እንድትረዱኝ ስለፈለኩ ነው። ይሄ መንገድ ነው ማለት ነው። እነዚህ በቁርጥ ግብር የሚወሰንበት ሌላ ነው በሂሳብ መዝገብ መግለጫ ወይም ፋይናንሻል ስቴትመንት መሰረት የሚወሰንበት ሂደት አለ ማለት ነው። ስለዚህ አሁን በቁርጥ ግብር ሲሆን ምንድነው መሰረቱ የሚሆነው ግምት ሲሆን ራሱ ገቢ መስሪያ ቤቱ ነው ወጥቶ የሚገምተው። ሶስተኛ ወገን ሲሆን እንደዚህ ከሶስተኛ ወገን የሚመጣ መረጃ ነው። ሌላው ደረሰኝ ሲሆን እናንተ ወጪያችሁን ምንም የምታስይዙበት ነገር የለም። የሸጣችሁትን አጠቃላይ 1 ሚሊዮን ደረሰኝ ለምሳሌ ደረሰኛችሁ ላይ ገቢ ተብሎ ሴልስ ተብሎ የተጠቀሰው 1 ሚሊዮን ቢሆን በየወሩ ያሳወቃችሁ ተደምሮ 12 ወር ማለት ነው 1 ሚሊዮን ቢሆን ይሄን 1 ሚሊዮን ሲወስን በቀጥታ ምንድነው የወጪ ብሎ የሚይዘው ለቁርጥ ግብር መተመኛ የተቀመጠውን የፕሮፊት ማርጂን ወስዶ ነው ግብር የሚወሰነው ማለት ነው። የምን ሲሆን በቁርጥ ግብር ሲሆን በሂሳብ መዝገብ ላይ ሲሆን ግን ይሄን አያደርግም። ስለዚህ ዛሬ እኔም በዚህ ቪዲዮ ላሳያችሁ የመጣሁት ስለዚህ ሂሳብ መዝገብ መግለጫ ስለሆነ ስለዚህ ባጭሩ የታክስ ሂሳብ መዝገብ መግለጫ ማለት ምንድነው የሚሆነው ማለት ነው አጠቃላይ የግብር ከፋዩን የንግድ እንቅስቃሴ ደረጃ የሚያሳይ ነው ማለት ነው። ይሄ ማለት ምንድነው የቅድሙ ላይ የቁርጥ ግብሩ ላይ የንግዱን የግብር ከፋዩን ትክክለኛ የንግድ እንቅስቃሴ ሊያሳይ የሚችልበት አግባብ አይኖርም። ምክንያቱም በቁርጥ ግብር ሲሆን ቅድም እንደነገርኳችሁ ግምቱ የሚገመተው ማን ነው? ገቢ መስሪያ ቤቱ ነው። ገቢ መስሪያ ቤቱ ይሄን ያህል በቀን ይሄን ያህል ብትሸጣላችሁ ብሎ የራሱን ግምት የሚያስቀምጥ እናንተ ልትሸጡም ላትሸጡም ይችላላችሁ፣ ከዛ በላይም ልትሸጡ ይችላላችሁ፣ ከዛም በታች ልትሸጡ ይችላላችሁ። ነገር ግን ገቢ መስሪያ ቤቱ የራሱን ግምት ሰራተኞችን ወስዶ መገመቻ መንገዶች አሉት የራሱን መንገድ ተከትሎ የሚገምትበት ሁኔታ አለ። ስለ ትክክለኛ የንግዳችሁን እንቅስቃሴ ያሳያል ማለት አያስችልም። በዛ ሌላኛው መንገድ ሲሆን ሂሳብ መዝገብ መግለጫ ላይ ሲሆን ግን ትክክለኛ የግብር ከፋዩን የንግድ እንቅስቃሴ ያሳያል። ለምን? ሽያጫችሁን እናንተ ናችሁ የምትወስኑት። ገቢያችሁ እንደዚሁም ደግሞ ኤክስፔንሳችሁም ደግሞ ግዢያችሁን በሰነድ ነው። እያንዳንዱ ነገር በምንድነው የሚሆነው? በሰነድ ስለሚሆን ትክክለኛ የግብር ከፋዩን የንግድ እንቅስቃሴ የሚያሳይ የታክስ ሂሳብ መዝገብ መግለጫ ነው ማለት ነው። እንዴት ነው ይዘጋጃል? በማን ይዘጋጃል? እንግዲህ እስከ መጨረሻው አብራችሁ ከቆያችሁ ምንድነው ችግሩ? ለምንድነው ሂሳብ መዝገብ በሚያዘጋጁ ግብር ከፋዮች የሚገጥማቸው ችግር ምንድነው? ምን ብትቀርፉ ነው ላላስፈላጊ ችግር ውስጥ ላላስፈላጊ እዳና የታክስ እዳ ውስጥ ማትገቡት የሚለውን ነገር በደንብ ስለማሳያችሁ በዚህ ቪዲዮ እስከ መጨረሻው አብራችሁን ቆዩ ማለት ነው። ስለዚህ የሂሳብ መዝገብ ምንነትን በዚህ ደረጃ ካወቅን የሚያስፈልጉ ሰነዶች ምንድናቸው? እንግዲህ እዚህ ጋር እንደነገርኳችሁ ሰነድ ያስፈልጋል። እንግዲህ የታክስ ሂሳብ መዝገብ መግለጫን ወይም ፋይናንሻል ስቴትመንት ለማዘጋጀት ከሚያስፈልጉ ነገሮች አንደኛው ሰነድ የግዴታ ነው። ምንድነው እነዚህ ሰነዶች? አንድ ሂሳብ መዝገብ አቅራቢ ፋይናንሻል ስቴትመንት አሁን ተደውሎ ሂሳብ መዝገብ ካላቀረባችሁ አናስተናግድም ስትባሉ ምን ይዛችሁ ነው ሂሳብ መዝገብ የምታዘጋጁት? ሰነዶች ያስፈልጋችኋል። ሰነድ በሌለበት ሂሳብ መዝገብ ማቅረብ አይቻልም ወይም ማዘጋጀት አይቻልም። ምንድናቸው እነዚህ ሰነዶች ካላችሁኝ ህጋዊ ሰነዶች መሆን አለባቸው። የሚያስፈልጉ ህጋዊ ሰነዶች ሲባሉ ለምሳሌ እንደ ምሳሌ ብትጠቅሱ የሽያጭ ደረሰኞች ሊኖራችሁ ይገባል። እናንተ ምንም እንኳን ደረጃ ለግብር ከፋይ ሆናችሁ ደረጃችሁ ለ ነው የሚያሳየው፣ ግን የሽያጭ ደረሰኝ ከሌላችሁ ሽያጫችሁን የምታሳዩት በምንም መንገድ ልታሳዩ አትችሉም። ገቢ መስሪያ ቤት ወይም ደግሞ ፋይናንሻል ስቴትመንት የሚባለው ማዘጋጀት አትችሉም ማለት ነው። ስለዚህ የግዴታ ደረጃ ላይ ከሆናችሁ ደረሰኝ ልታሳትሙ ይገባል ማለት ነው። ሀሌታህም ከሆናችሁ የግዴታ ደረሰኝ ሊኖራችሁ ይገባል፣ ወይ ደግሞ ካሽተር ማሽን ሊኖራችሁ ይገባል። ምክንያቱም ሽያጫችሁ አጠቃላይ ወይ ሽያጫችሁ ወይ ደግሞ አጠቃላይ ሰርቪስ ፊ ከሆነ ፊያችሁ የሚገኘው ገቢያችሁ የሚታወቀው በትክክል በተጨባጭ በምትሰጡት እናንተ ሽያጭ ስትፈጽሙ ወይ አገልግሎት ስትሰጡ ከምትቆርጡት ደረሰኝ ላይ ነው ማለት ነው። የሽያጭ ደረሰኝ ወይም ሴልስ ኢንቮይስ የግዴታ ያስፈልጋቸዋል። ሁለተኛ ደግሞ ምንድነው የግዢ ደረሰኞች የግዴታ ያስፈልጋቸዋል። ህጋዊ የሆነ አሁን ማወራው ህጋዊ የሆኑ የግዢ ሰነድ ደረሰኞች ያስፈልጋል። እንግዲህ ህጋዊ ደረሰኞች በጣም በብዛት ይመጣሉ። አሁን እሱን ተጠቅሞ ሂሳብ መዝገብ ማዘጋጀት የሚያመጣውን ጣጣ በኋላ በደንብ አሳያችኋለሁ ማለት ነው። ስለዚህ የግዢ ደረሰኝ ልክ እናንተ ሽያጭ ስትፈጽሙ ደረሰኝ እንደምትሰጡት ሁሉ እቃም ስትገዙ ወይም አገልግሎት ስታገኙ እነዚህን እንደ ወጪ ስለምታወራርዱ እንደ ግዢ ስለምታወራርዱ
የግዢ ደረሰኞች የግዴታ መያዝ አለባችሁ እጃችሁ ላይ ማለት ነው። ይሄ ከሌላችሁ ሽያጫችሁን ብቻ ብትይዙ፣ አሁን ብዙ ግብር ከፋዮች የሚቸገሩት ምንድነው ሽያጫቸው አለ እጃቸው ላይ ግን የግዢ ደረሰኞች የላቸውም። ይሄ አሁን ምንድነው በጣም ሽያጩ ከፍ ያለ ግዢው ትንሽ ከሆነ ታክሱን በዛው ልክ ከፍ ይላል ማለት ነው። ስለዚህ የሚያስፈልጋችሁ አንደኛው የግዢ ደረሰኞችን በአግባቡ መያዝ ይጠበቅባችኋል ማለት ነው። የግዢ ደረሰኞች ከሌሏቸው የውጭ ደረሰኞችን ማትይዙ ከሆነ በጣም ከባድ ስለሚሆን ሂሳብ መዝገብ ማዘጋጀት ማለት ነው። ሌላው ደግሞ ከንግዱ ጋር የሚያያዙ የብድር ሰነዶችም ካሉ ምን ማድረግ አለባችሁ? ህጋዊ ማድረግ አለባችሁ። አሁን በብዛት ግብር ከፋዩ ንግድ ሲነግድ የሚነግድበት አግባብ በምንድነው? በብድር ሊሰራ ይችላል ንግዱን። ነገር ግን ያው ይታወቃል የኛ ሀገር የንግድ ባህሪ አንዱ ከአንዱ እየተበደረ ነው የሚሰራው። በተለምዶ ምንድነው ትልቁ ችግር ከአንዱ ነጋዴ ሌላው ነጋዴ እቃ በሚገዛበት ጊዜ ክፍተኞቹ በክሬዲት የሚሆኑበት ሁኔታ የለም። የግዴታ እናንተ በክሬዲት ከሸጣችሁ የክሬዲት ሴልስ መቁረጥ አለባችሁ። በክሬዲት ከገዛችሁ የክሬዲት ግዢ መሆኑ የሚያሳይ የክሬዲት ግዢ ስለመሆኑ የሚያሳይ ደረሰኝ የግዴታ ሊኖራችሁ ይገባል ማለት ነው። ከግዢ ውጭ ደግሞ ብር አስፈለጋችሁና የብር እጥረት ገጠማችሁና ከዘመዳችሁ ከአጎታችሁ ወይ ደግሞ ከሌላ ከጓደኞቻችሁ ወይ ደግሞ ከሆነ ተቋም ብቻ ብር ተበድራችሁ ያን ብር ቀጥታ ወደ ባንካችሁ ወደ ንግድ አካውንታችሁ ብሩን ገቢ አድርጋችሁ የንግድ ስራ የፈጸማችሁበት ነገር ግን ምን የላችሁ ብሩን ስትበደሩ ውል ከሌላችሁ ያ የብድር ውል ብድር ተበድር ያለው ተብሎ በእዳ መልክ ሊመዘገብ አይችልም ማለት ነው። ስለዚህ ሂሳብ መዝገብ ሲዘጋጅ ከሚመዘገቡ ነገሮች አንዱ የብድር ሰነዶች የግዴታ ያስፈልጋል። ስለዚህ እነዚህን ህጋዊ የብድር ሰነድ የሚባለው ደግሞ በውልና ማስረጃ የጸደቀ ነው የሚሆነው። ምናልባት አሁን ላይ እጃችሁ ላይ ከሌለ አልፎባችሁም ከሆነ ምን ማድረግ ያለባችሁ? በቀጥታ የመንደር ውል ከሆነ የቴምብር ቀረጥ ምን ማድረግ አለባችሁ? ከፍሉበት ይገባል ማለት ነው። በዚህ የመንደር ውሉ ላይ የቴምብር ቀረጥ ከተከፈለበት አትሊስት በቴምብር አዋጁ መሰረት ህጋዊ ስለሚሆን ማለት ነው። ነገር ግን የግዴታ የብድር ውሉ ህጋዊ የሚባለው ወይ ቴምብር ቀረጥ ሲከፈልበት ወይ ደግሞ ውልና ማስረጃ ሂዶ ሲጸድቅ ካልሆነ ያ ምንድነው የሚሆነው? የህጋዊ ሰነድ ነው ማለት አይቻልም። እናንተ መያዝ አትችሉም። ያ ካላዛችሁ ይዘው የሚመጣው በጣም ጣጣ አለ ማለት ነው ሂሳብ መዝገባችሁ ላይ። ለዛ ነው ሂሳብ መዝገብ በጣም ጥንቃቄ የሚፈልገው። ያንዳንዱ የቢዝነስ እንቅስቃሴ በሰነድ የተደገፈ መሆን አለበት ማለት ነው። ሌላው ደግሞ የቋሚ እቃዎች ሰነዶች አለመኖር። ቋሚ እቃዎች ይኖራሉ፣ ነገር ግን ምን የላቸውም ሰነዶች በአግባቡ አይያዝላቸውም። ቅድም እንዳልኳችሁ አሁንም ለምሳሌ መኪና ተሽከርካሪ ሲገዙ ወይ ደረሰኝ ሊኖራችሁ ይገባል ወይ የግዢ ውል ሊኖራችሁ ይገባል። ዋተበር በቃ ሌሎች ነገሮችም ልክ እንደዛ የቋሚ እቃዎችን ግዢ ሲፈጽሙ ምን ማድረግ አለባችሁ? ሰነዶችን በአግባቡ ማስቀመጥ ያስፈልጋል። ለምሳሌ ህንጻ ካላችሁ የህንጻውን ትክክለኛ የህንጻውን የፊክስድ አሴት ዋጋ በትክክል የሚታወቅና ማወቅ ይገባቸዋል። ያ ካልሆነ ደግሞ ህጋዊ የሚገምቱ ሰዎች አሉ መንግስት ፍቃድ የሰጣቸው በዛ ልክ መሆን አለበት። በአጠቃላይ ግን ቋሚ እቃዎች ንግዱ የምታከናውኑባቸው ለምሳሌ ማተሚያ ቤት ቢኖራችሁ ማተሚያ ቤት በጣም ግዙፍ ማተሚያ ቤት ገዙ። ለዛ ግዙፍ ማተሚያ ለእናንተ ትልቁ ወጪያችሁ ያ ማተሚያ ማሽን ነው። እነዚያ ማተሚያ ማሽን ህጋዊ ሰነድ ከሌለው በጣም ትቸገራላችሁ። በረጅም ዓመት የምትሰሩበት ከሆነ ዲፕሬሴሽን ኤክስፔንስ ማየት አትችሉም። ለዛ ማሽን የምታወጡት ሜንቴናንስ ኤክስፔንስ ዋትኤቨር ሌሎች ነገሮችን ለማውጣት በጣም ትቸገራላችሁ ማለት ነው። ስለዚህ ወጪያችሁ ከፍ ብሎ ገቢያችሁ በጣም ያንሳል ማለት። ስለዚህ እያንዳንዱ እነዚህ ነገሮች ስታደርጉ በሰነድ ማስደገፍ አለባችሁ። የቤት ክራይ ውል አሁን ይሄ ውሎችን በተመለከተ ለምሳሌ የቤት ክራይ ውል ብዙ ጊዜ በውልና ማስረጃ አለመሆን፣ የመንደር ውል መሆን በጣም አስቸጋሪ ነው። በኋላ እንደዚህ ደረሰኝ ደግሞ ወይም የሚሰጡ ከሆነ ደረሰኝ አለመቀበል፣ የሰራተኛ ቅጥር በውል አለማድረግ፣ የተሽከርካሪ ክራይ እናንተ ለንግዳችሁ ፐርፐስ መኪና ከተከራያችሁ እንደዚህ በውል አለማድረግ እንዴት ይደረጋል፣ በመልኩ ይደረጋል። በጣም በስፋት ከዚህ በኋላ ስለማሳያችሁ በረም ባርጋችሁ ከተከታተላችሁ እነዚህና መሰል ነገሮችን በረም ስለምናይ ምናልባት በረምብ ትረዳላችሁ ብዬ ከታክስ አኳያ ምንድነው ከዚህ በፊት የገጠማችሁ ግብር ከፋዮች የገጠማችሁ ችግር በዚህ ምክንያት ምንድነው የሚለውን በምሳሌ ስለማሳያችሁ እስከ መጨረሻው አብራችሁን ቆዩ ማለት ነው። አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ፣ ላይክ ማድረጋችሁን አትርሱ። ወደ 100 ሺህ የተጠጋ ነው። እጅግ በጣም አመሰግናለሁ። እጅግ በጣም ብዙ ቪዲዮ እንግዲህ ስለ ታክስ በተመለከተ ስለ አካውንቲንግ በተመለከተ በብዛት ሰርቻለሁ። ወደ ኋላ ባኪዳችሁ መመልከት ትችላላችሁ ማለት ነው። ስለዚህ እነዚህ ሰነዶችን እና ሌሎችም እንግዲህ ለምሳሌ ነው ያስቀመጥኩላችሁ። እናንተ የራሳችሁን ንግድ ዘርፍ ጠቅሳችሁ ምን አይነት ሰነድ ያስፈልገኛል ብላችሁ ኮሜንት ላይ ጠይቁኝ። የሚያስፈልገውን ሰነድ ምላሽ ሰጥበታለሁ፣ ወይ በቪዲዮ አድርጌ ወይ በኮሜንት ላይ እዛው መልስላችኋለሁ ማለት ነው። ስለዚህ እኔ እንደ ምሳሌ ነው አሁንም እነዚህ ሰነዶች ያስፈልጋሉ ያልኩት። በአጠቃላይ ግን ህጋዊ ሰነዶች ያስፈልጋሉ በሚለው ውሰዱ ማለት ነው፣ ከንግዱ ጋር የተያያዘ ከሆነ ማለት ነው። ስለዚህ እነዚህ ሰነዶችን በመጠቀም የሂሳብ መግለጫ ምን ይደረጋል ማለት ነው? ይዘጋጃል ማለት ነው። ስለዚህ የሚዘጋጁ መግለጫዎች ወይም የሂሳብ መዝገቦች ማን ናቸው ከተባለ አንደኛ የሀብትና ዕዳ መግለጫ ወይም ባላንስ ሺት የሚባለው ይዘጋጃል። የሀብትና ዕዳ መግለጫ ማለት የእናንተን አጠቃላይ ሀብታችሁና ዕዳችሁን የሚያሳይ ምንድነው ሰነድ ነው። ይሄ በጣም ቀላል ነገር ነው። እናንተ ባታዘጋጁት ማን ያዘጋጃል? አካውንታንት ያዘጋጃል። ግን እንደ ግብር ከፋይ ከሆናችሁ ኢቭን ቃላቶችን ማወቃችሁ ራሱ ለእናንተ ይጠቅማችኋል። ገቢዎች ስትሄዱ ኮሚኒኬት ለማድረግ ለመነጋገር አትቸገሩም። ብዙ ግብር ከፋይ የሚቸገረው ምንድነው? በጣም ትልቁ ችግር አካውንታንቱ የሚሰራለትን ነገር እንኳን አያውቀውም። ምንድነው ሀብትና ዕዳ መግለጫ ባላንስ ሺት ላይ ይሄ አካውንት አለ፣ እንደዚህ አካውንት ተመዝግቧል ሲባል ግብር ከፋይ ግር ይሏል።
እናንተ አትስሩ፣ ችግር የለውም እንድትሰሩ አትገደዱም ባይዞ ማለት ነው። እናንተ ሂሳባችሁን ስራችሁን ስሩ። ምናልባት ስራው ቢዚ የሚያደርጋችሁ ከሆነ ግን የሚሰራላችሁ ወይ ግብር ከፋዩ የሚዘጋጅለትን ፋይናንሻል ስቴትመንት በአካውንታንት የሚዘጋጅለትን ፋይናንሻል ስቴትመንት አትሊስት ቁጭ ብሎ ራሱ ባይሰራው መጨረሻ ላይ ሪፖርቱ ሲመጣ እነዚያው ሪፖርቶች ናቸው። ሂሳብ መግለጫ ሲባል ሪፖርት ነው፣ ሌላ ነገር አለ። ለምሳሌ አንዱ ሀብትና ዕዳ መግለጫውን ባላንስ ሺት ነው እያልኩ ነው። ስለዚህ ይሄ ነገር ሲመጣለት ግብር ከፋዩ ቢያንስ ሪፖርቱን አንብቦ ምን እንደሆነ በቀላሉ ማወቅ ይችላል ማለት ነው። ስለዚህ ንቃችሁት የምታልፉት አይሆንም ማለት ነው። ያንዳንዱ ትምህርት ለእናንተ ብታዘጋጁም ሂሳብ መዝገቡ ባታዘጋጁም ምንድነው ማወቁ በጣም ስለሚጠቅም ፕሊስ ባካችሁ እኔ ፕራክቲካሊ ስለማቅ ነው። የፈለገ ሀብታም ብትሆኑ የፈለገ ረጅም ዓመት ልምድ ያላችሁ ብትሆኑ ከዚህ በኋላ መንግስት በጣም ሲሪየስ ሆኖ እየሄደበት ስለሆነ እያንዳንዷን ቃል እያንዳንዷን ተርም ምንድናት የምትለውን ነገር ቢያንስ ለኮሙኒኬሽን ለመግባባት እዛ ሂዶ ለማውራት ራሱ ምንድነው እያሉ ያሉት የሚለውን ነገር ግራ እንዳይገባም ማለት ነው ማወቁ በጣም አስፈላጊ ነው። ግዴታ አካውንቲንግ ዩኒቨርሲቲ ገብታችሁ ልትማሩ አትገደዱም። በቃ ይኸው እንደዚህ አይነት ቪዲዮዎች ካሉ ነው በቀላሉ ማወቅ ስለምትችሉ ማለት። ስለዚህ ሀብትና ዕዳ መግለጫ ማለት ሌላ ነገር አይደለም። አጠቃላይ አሴታችሁን፣ ሊያቢሊቲያችሁን፣ ዕዳችሁን የሚያሳይ ፓርት ነው ለእናንተ። ምን አይነት ነው አሳያችኋለሁ። እሱም የገንዘብ ፍሰት ወይም ገቢና ወጪ እንቅስቃሴ መግለጫ ካሽ ፍሎ ስቴትመንት የሚባለው አጠቃላይ ገንዘብ ሲገባና ሲወጣ የሚያሳይ ምንድነው ስቴትመንት ነው። ሌላ ምንም ተአምር የለውም ማለት ነው። ሌላ ደግሞ የትርፍና ኪሳራ መግለጫ ፕሮፊት ኤንድ ሎስ ስቴትመንት ተብሎ ከላይ ሄዲንግ ካያችሁ ምን ማለት ነው? አጠቃላይ የራሳችሁን የድርጅታችሁን ትርፍና ኪሳራውን የሚያሳይ አጠቃላይ ገቢውንና ኪሳራውን የሚያሳይ ስቴትመንት መሆኑን ልታውቁ ይገባል ማለት ነው። ትርፍህን ማየት ከፈለክ የግዴታ የት መሄድ የለብህም። ሀብትና ዕዳ መግለጫ የሚለው ስቴትመንት ላይ ልትሄድ አይገባም። የት ነው የምታየው? አካውንታንቱ አዘጋጅቶ የመጣል ላይ ትርፍና ኪሳራ የሚለው ላይ ወይም ፕሮፊት ኤንድ ሎስ ስቴትመንት የሚለው ላይ ሄደህ ገለጥ አድርገህ ማየት ትችላለህ ማለት ነው። ስለዚህ ሀብቴ ስንት ነው፣ ካሼ ስንት ነው ምናምን የሚለውን ማየት ከፈለክ ደግሞ የት መሄድ አለብህ? ዕዳ የሚለው ላይ ወይም ደግሞ የሀብትና ዕዳ መግለጫ ላይ የወይም ባላንስ ሺት ብሎ የተገለጸው ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ሌላው ምንድነው አምራች ድርጅት ከሆናችሁ የምርት ሂደት መግለጫውን ፕሮዳክሽን ስቴትመንት የሚባል አለ። ስለዚህ አጠቃላይ እሱን ማየት ከፈለጋችሁ ፕሮዳክሽን ስቴትመንት ላይ ያለውን ነገር ሄዳችሁ ገለጥ አድርጋችሁ ማየት ማለት ነው። ሌላው ደግሞ እንደዚሁ አምራች ካምፓኒ ከሆናችሁ ለተመረቱ ምርት የወጣ አጠቃላይ የምርት ወጪ መግለጫ እዛ ላይ ሄዳችሁ ስቴትመንት ኦፍ ጉድስ ማኒፋክቸር ላይ ማየት የምትችሉበት አግባብ አለ። ሌሎችም ስቴትመንቶች አሉ፣ እንደ ምሳሌ ነው ያቀረብኩላችሁ። ስለዚህ ግብር ከፋይ ከሆናችሁ አካውንቲንግ የግዴታ ዩኒቨርሲቲ ገብታችሁ ወይም ኮሌጅ ገብታችሁ 3 ዓመት 4 ዓመት መማር ሳይጠበቅባችሁ በቀላሉ ይሄን ቪዲዮ ብቻ ኢቭን በማየት ወይም ደግሞ ይሄን ቪዲዮ መነሻ አድርጋችሁ ሌሎች ቪዲዮዎችም ሌሎች ዶክመንቶችን በቀላሉ ትንሽ ነበብ ብታደርጉ ቢያንስ ሂሳብ መዝገቡን ባታዘጋጁ አካውንታንቱ ምን እያለ ነው፣ የገቢ መስሪያ ቤቱ የኦዲተር ወይ ደግሞ እዛ ያለው የግብር አወሳሰን ባለሙያ ምን እያለኝ ነው፣ ምን ለማለት ፈልጎ ነው ይሄን ቃል ሲናገር ምንድነው የሚለውን ነገር በቀላሉ መገንዘብ ትችላላችሁ ማለት ነው። ስለዚህ ግዴታ ዩኒቨርሲቲ መግባት አይጠበቅባችሁም። ይሄ ቪዲዮ ለሁሉም ነው፣ ለአካውንታንቱም ለግብር ከፋዩም ወይ ደግሞ ቀጣይ ለግብር ከፋይ ለሚሆንም ያገለግላል በሚል ነው እንግዲህ እየተዘጋጀው ማለት ነው። ስለዚህ አሁን ቅድም ያልኳችሁ ፕሮፊት ኤንድ ሎስ ስቴትመንት ይሄኛው ማለት ነው። ፕሮፊት ኤንድ ሎስ ስቴትመንት ማለት እዚህ ጋር የገለጽኩላችሁ አሁን ቅድም ያልኩት ትርፍና ኪሳራ የሚያሳያችሁ ምንድነው ስቴትመንት ምላችሁ ይሄ ነው። በቃ ሄዳችሁ ገልጻችሁ ሪፖርቱን ብታዩ ፕሮፊት ኤንድ ሎስ ስቴትመንት ብሎ ከላይ አለ። ከዛ የእናንተ የድርጅታችሁ ከላይ ሄዲንግ አለ። ቀጥሎ ፕሮፊት ኤንድ ሎስ ስቴትመንት አለ። የተዘጋጀበት በጀት ዓመት ከታች ይታያል። ከዛ ሪፖርታችሁን ይሄ ነው። ይሄ ሲዘጋጅ ዝም ብሎ አልተዘጋጀው ሂደት አለው፣ ግን ይሄ መጨረሻ ሪፖርቱ ነው። ሽያጭ ሲባል ቀጥታ እዚህ ጋር ሽያጩ ስንት እንደሆነ ማወቅ ትችላላችሁ። ኮሶ ጉርሶስ ሲባል እዛ ውስጥ ብዙ ነገሮች አሉት። ለምሳሌ ቢግኒንግ ኢንቨንተሪ እናንተ ከባለፈው ዓመት የዞረ ኢንቨንተሪ እጃችሁ ላይ ያልተሸጠ እቃ ካለ እሱ ላይ የምታዩት ነው። ይኸው ግዢ ካለ እንደዚህ ታያላችሁ። ከዛ ኤንዲንግ ኢንቨንተሪ አለ። ኤንዲንግ አሁን ኮስት ኦፍ ጉድስ ሶልድ እንዴት ነው የሚዘጋጀው? መጀመሪያ እጃችሁ ላይ የነበረ እቃ አለ ሲደመር በዘመኑ 2017 አጠቃላይ ገዛችሁ 7.4 ሚሊዮን ምሳሌ ከሆነ ሁለቱ ይደመርና ሁለቱ አጠቃላይ ምንድነው ከባለፈው ዓመት የዞረ ከሆነ ዘንድሮ ደግሞ የገዛችሁ ካለ ሁለቱ ምን ነበር በዚህ ዓመት ልትሸጡት ምን ያደርጋችሁ ለገበያ እጃችሁ ላይ ለመሸጥ ያቀረባችሁት እቃ ነው ማለት ነው። ስለዚህ ልክ ሰኔ 30 ላይ ደግሞ ያልተሸጠ እቃ ካለ እሱን ስቀንሱት ምን ታገኛላችሁ? ኮስት ኦፍ ጉድስ ሶልድ ታገኛላችሁ ማለት ነው። ይሄ እንደምን ነው የሚቀነስላችሁ? እንደ ኮስቱ ነው ይቀነሳል። ይሄ ግብር ከፋይ 10 ሚሊዮን ብር ሲሸጥ አጠቃላይ ያወጣው ኮስት ስንት ነው? 7.6 ሚሊዮን ብር ነው ምሳሌ ማለት ነው። ይሄ እንዴት የመጣው? ልክ እንደዚህ ያልኳችሁ በዚህ አግባብ ነው የሚመጣው። ስለዚህ መጨረሻ ላይ ምንድነው ግሮስ ፕሮፊት ያልተጣራ ትርፍ ምን ሳይጨመርበት። መቼም ይሄን ስራ ስትሰሩ እቃ ገዝታችሁ መሸጥ ብቻ አይደለም። እቃ ገዝታችሁ ስትሸጡ ምን ታወጣላችሁ? የቤት ኪራይ ታወጣላችሁ። እዚህ ጋር ኤክስፔንስ ብሎ የተቀመጠው ለሰራተኛ ሳላሪ ልትከፍሉ ትችላላችሁ። የትራንስፖርት ልታወጣ ትችላላችሁ። ሎዲንግ አንሎዲንግ ልትከፍሉ ትችላላችሁ። አድቨርታይዚንግ ልታስታውቁ ትችላላችሁ። የኮሚሽን ሊሆን ይችላል፣ ዲፕሬሲዬሽን፣ ፊክስድ አሴት። እነዚህ ደግሞ ምንድናቸው? ከስራ ያሉ ኤክስፔንሶች ናቸው። የአድሚኒስትሬሽን ኤክስፔንስ ይባላል ማለት ነው። ይሄ ከላይ ያለው ምንድነው? ምንም እነዚህ የአድሚኒስትሬሽን ኤክስፔንስ ሳይጨመር ቀድሞ የነበረ ምንድነው እቃውን በመሸጥና በመግዛት ውስጥ ያለ ሂደት ነው ማለት ነው። ስለዚህ ግሮስ ፕሮፊት ያልተጣራ የተባለበት ምክንያት ይሄ ነው። ግሮስ ማለት ያልተጣራ ማለት ነው። ፕሮፊት ማለት ያው ትርፍ ነው። ግሮስ ፕሮፊት ተብሎ እዚህ ተቀመጠበት አለ። ስንት ነው? ከ10 ሚሊዮን ሲቀነስ 7.6 ሚሊዮን ስንት ነው ማለት ነው? 2.4 ሚሊዮን ማለት ነው። አሁን 2.4 ሚሊዮን
ከየት ያገኘው? ቅድም እንዳልኳችሁ ከዚህ ነው። ባላንስ ሺት ማለት ደግሞ ወደዚህኛው መጣለን። ወደዚህ ስመጣ ባላንስ ሺት ማለት ቅድም እዚህ ጋር አስቀምጥላችሁ የሀብትና ዕዳ መግለጫ ባላንስ ሺት ያልነው ምንድነው? የካምፓኒያችሁን አጠቃላይ አሴታችሁ ሀብታችሁንና ሊያቢሊቲያችሁን የሚያሳይ ነው ብያችኋለሁ አይደለም? አሁን እንግዲህ ቅድም ያልኳችሁን እዚህ ጋር ኢንዲንግ ኢንቨንተሪ መታችሁ ብታዩ ስንት ነው የሚለው? ይሄው ከዚህ ጋር ከሎስ አሁን ይሄ ምንድነው? ሀብት ነው አይደለም? ይሄ ኦልሬዲ አለቀ። በቃ ተሸጠ፣ የተሸጠው ተሸጠ፣ የተገዛውም አለቀ። ማን ቀረ? እጃችሁ ላይ ኢንዲንግ ኢንቨንተሪ ቀረ። አሁን ይሄ ምንድነው የሚባለው? ኢንቨንተሪ እንደ አሴት ነው የሚቆጠረው። የእናንተ ሀብታችሁ ነው ማለት ነው። የቀረ ወዴት ይሄዳል? ወደ እዚህ ይመጣል። ይሄ ኢንዲንግ ኢንቨንተሪ 3 ሚሊዮን ብር እዚህ መጣ ማለት ነው። ካሽም ልክ እንደዛው ይሄ አሁን እዚህ ጋር 1.9 ምናምን ነገር ካሽ ሲቀር ከየት መጣ? ካሽ ሆነ አንድና ካሽ አት ባንክ የእናንተ ሀብታችሁ ነው። ባንክ ላይ ያለ ካሽ ሆነ በእጃችሁ ላይ ይቀራል። ስለዚህ እነዚህ ሁለቱ ይሄን በመሸጥና በመግዛት እንደዚሁም እንደዚህ ወጪዎችን በማውጣት ሂደት ውስጥ ምን የሆኑ ናቸው? የቀረ ብር ነው እነዚህ ምን ላይ አካውንት ላይ ማለት ነው። ስለዚህ በዚህ አግባብ አሁን ፕሮፊት ኤንድ ሎስ ስቴትመንት እና ባላንስ ሺት አብሮ መሄዱ ነው። አንዱን አንበባችሁ አንዱን ሳታውቁ መሄድ አይቻልም። እርስ በራስ በረንብ አድርጎ የሚገናኝ አካውንት ስለሆነ ማለት። ስለዚህ ፕሮፊት ኤንድ ሎስ ስቴትመንት ሲባል በአጭሩ ግሮስ ፕሮፊትን ለማግኘት አጠቃላይ ሽያጫችሁን ከምንድን ነው የምትቀንሱት? ከኮስታችሁ ትቀንሱና የምታገኙት ነው። ከዛ በኋላ ኤክስፔንስ ስትቀንሱ እንግዲህ ስራውን ለማከናወን የሚወጡ ኤክስፔንሶች አሉ። እነዚህ ቅድም የጠቀስኳቸው እናንተ እንዳይራሳችሁን መጠቃቀስ ትችላላችሁ። እነዚህን ነገሮች ልክ ደምራችሁ አጠቃላይ ቶታል ኤክስፔንስ ወይም አጠቃላይ ወጪ ስራውን ለማሳለጥ ያወጣችሁት ይሄው አሁን እንደ ምሳሌ 1 ሚሊዮን 161,500 ነው። ስለዚህ ምንም እንኳን ግብር ከፋዩ 2 ሚሊዮን 400 ሺህ ብር ቢያተርፍም የተጣራ አይደለም። ይሄ ምንድነው? ግሮስ ነው። የተጣራውን ኔት ለማግኘት ልክ 2 ሚሊዮን 400 ሺህ ይሄን ስቀንሱ 1 ሚሊዮን 238 ሺህ ይመጣል ማለት ነው። ስለዚህ ግብር ከፋዩ ከወጪ ቀሪ ያተረፈው ሁሉንም ወጪ አውጥቶ የግዢውንም ኮስት ያወጣውንም ማለት ነው። እንደዚሁም ደግሞ የአድሚኒስትሬሽን ኤክስፔንሶችን ስራዎችን ለማስኬድ ይሄ መቼም የድርጅቱ የተቋቋመው ቤት ኪራይ ለመከራየት አይደለም፣ ሳላሪ ለመክፈል አይደለም፣ ትራንስፖርት ለማውጣት አይደለም። ዋና የተቋቋመው ግዢ ይሄን የሆነ እቃ ግዢ ፈጽሞ ለመሸጥ ነው። እንግዲህ መርቸንዳይዝ ቢዝነስ ከሆነ እንደየ ድርጅት እንደየ ሁኔታው ሊለያይ ይችላል። እኔ ያው የመርቸንዳይዝ ቢዝነስ ነው ገዝቶ የሚሸጡ ድርጅትን ነው አስመጪዎችን ለምሳሌ እንደ ምሳሌ የጠቀስኩት ማለት ነው። ገዝቶ አምጥቶ የሚሸጡ ማለት ነው። ሌሎችም ካሉ ምናልባት የምታነሱት ጥያቄ ካለ ኮሜንት ላይ ልታስቀምጡልኝ እንችላላችሁ ማለት ነው። ስለዚህ አሁን እነዚህ አድሚኒስትሬሽን ኤክስፔንስ የሚባሉት ዳይሬክትሊ ለስራው ፐርፐዝ ወጥተዋል። ነገር ግን ዋና አላማቸው ምን ያልሆነ ነው። እነዚህ ሰውየው የተቋቋመበት አላማ አድቨርታይዝ ለማድረግ አይደለም። የተቋቋመበት አላማ እቃ ገዝቶ ለመሸጥ ነው። እነዛ ከሆነ ኮስት ነው የሚገባው። የተቋቋመ አላማ የሆነ ነገር በጠቅላላ የድርጅቱ የተቋቋመበት አላማ ከሆነ ኮስቶ ጉሶ ልስት ታስገባላችሁ ማለት ነው። ከዛ ውጭ ግን ከሆነ ግን ይሄን ነገር የተቋቋመበት ድርጅቱ የተመሰረተበትን አላማ ለማስፈጸም ሌላ የወጡ ወጪዎች ከሆኑ ግን ምን ውስጥ ነው የሚገቡት? አድሚኒስትሬሽን ኤክስፔንስ ውስጥ ይገባሉ። ይሄን ለምንድን መነግራችሁ? ኮስት ላይ መግባት ያለበትን ኤክስፔንስ ላይ ማስገባት ስለማይቻል በህጉ ማለት ነው። ኤክስፔንስ ላይ መሆን ያለበትን ኮስት ላይ አድርጋችሁ ብታመጡ ኦዲተሩ ጋር ጭቅጭቅ የምትፈጥሩት ማለት ነው። ስለዚህ ኮስት ምንድነው ኤክስፔንስ ምንድነው የሚለውን ነገር እንደ ግብር ከፋይ ልታውቁ ይገባል ማለት ነው። ስለዚህ አንድ አካውንታንት ተነስቶ የእናንተን ትራንስፖርቴሽን ኤክስፔንስ እዚያ አምጥቶ አስገብቶ ቢያቀርብላችሁ እንዴት ነው የሰራው ብላችሁ ማድረግ አለባችሁ፣ መጠየቅ አለባችሁ ማለት ነው። አድቨርታይዚንግ ኤክስፔንሱን አምጥቶ እዚህ ጋር ቢያስገባባችሁ እንዴት ነው የሰራው ብላችሁ መጠየቅ አለባችሁ ማለት ነው። ግን ይሄን ስል እንደየዘርፉ የስራው ባህሪ የሚለያይበት ሁኔታ አለ። አሁን አንድ ምሳሌ አድርጌ የሰራው ያለሁት እቃ ገዝቶ የሚሸጥ ድርጅትን ነው አስም ያደረኩት ማለት ነው። ስለዚህ አሁን ምንድነው እነዚህ ሁለቱ ኮስቱ ተቀነሰ፣ ከዛ በኋላ ኤክስፔንሱ ተቀነሰና ግብር ከፋዩ ስንት ተረፈ? ይሄው እዚህ ጋር ኔት ኢንካም ማለት የተጣራ ትርፍ ማለት ነው። ስንት 1.238,500 ይሄ ማለት ድርጅቱ የተጣራ በአመቱ መጨረሻ ላይ ያገኘው ትርፍ ማለት ነው። ስለዚህ አሁን ታክስ ገቢ መስሪያ ቤት የሚያስከፍለው ከ1 ሚሊዮን 238,500 ብር ምን ያደርጋል ማለት ነው? ታክስ ያስከፍላል። እንዴት ነው የሚያስከፍለው? አሁን ፕሮፊቱን ልንሰራ ነው። ፕሮፊት ታክስ ምንለው ንግድ ትርፍ ምንለው በአማርኛ ማለት ነው። ከዚህ ካገኘው ላይ ምን ያደርጋል? ድርጅት ግብር ከፋይ ከሆነ ይሄ የሶል ካልሆነ ማለት ነው የፒኤልሲ ሼር ካምፓኒዎች ምናምን ከሆኑ ቀጥታ በ30% ነው የሚያባዛው። ምክንያቱም የእነሱ ሬት 30% ስለሆነ እናንተ ድርጅታችሁ ያ ከሆነ ኔት ኢንካም ልክ ሲመጣ በ30% ነው የምታባዙ። ምንም ተቀናናሽ የሚባል ነገር አይኖረውም። ይሄ ግን ሶል ነው ብላችሁ አስቡና እኔ መሰረት በዛ ስለሆነ ግለሰብ ግብር ከፋይ ነው። ግለሰብ ግብር ከፋይ ማለት የአሻራ ሰጥቶ በራሱ በአሻራው በራሱ በግለሰብ በደረጃ የተቋቋመ ድርጅት ማለት ነው። ስለዚህ ምንድነው ሂዳችሁ ሬት አለ ከ10% እስከ 35% ነው። ይሄን አጠቃላይ የመጣውን ኔት ኢንካም ስንት ፐርሰንት ላይ ነው ይሄ ሰንጠረዡ የሚያርፈው የሚለውን ይሄው ስክሪኑ ላይ እንደምታዩት ያረፈውን 10% ላይ ካረፈ 10% አባስታችሁ ተቀናሹን ትቀንሳላችሁ። እኔ አሁን የመጣልኝ ስንት ነው? 35% ስለሆነ ሲቀነስ 8,000 ብር ስንት ሆነ ታክሱ ማለት ነው? ይሄ ሰውዬ አጠቃላይ 1.2 ሚሊዮን ብር ስላተረፈ የሚከፍለው ታክስ ስንት ነው? 415,475 ብር ይሆናል ማለት ነው። ይሄን ይከፍላል ማለት ነው። ስለዚህ አሁን ዊዞልዲንግ ካለ ዊዞልዲንጉን ይቀነሳል። እናንተ እቃ ስገዙ ዊዞልድ የተደረገባችሁ እንትን ካለ ድረሰኝ ካለ እሱን ዊዞልዲንግ ምንድነው የሚለውም ደግሞ ስለ ዊዞልዲንግ የሰራሁት እንትና ቪዲዮ አለ። እሱን ዲስክሪፕሽን ላይ ሄዳችሁ ማየት ትችላላችሁ። ዊዞልዲንግ ምን ማለት ነው ባጭሩ? እናንተ እቃ ስገዙ
ዊዞል የተደረጋችሁበት ነው 2% ያ የገዛችሁበት ድርጅት ዊዞል የማድረግ ስልጣን የተሰጠው ገቢዎች ስልጣን የተሰጠው አካል ከሆነ እና ከናንተ ከሚከፍላችሁ ላይ 2% ምን ያደርጋል አስቀርቶ ነው ክፍያ የሚከፍላችሁ። ለምሳሌ 100 ብር መክፈል ካለበት 2 ብር ያስቀርና ምን ያደርጋል ማለት ነው 98 ብር ብቻ ነው ለናንተ የሚሰጣችሁ ማለት ነው። ስለዚህ ዊዞል የተደረጋችሁ ማለት ምንድነው እናንተ አስዩም ለምሳሌ ከ10 ሚሊዮን ብር ሽያጩት እናንተ እንበልና 1 ሚሊዮን ብሩን የሸጣችሁት ዊዞልድ ማድረግ ስልጣን ለተሰጠው አካል ከሆነ ያ ዊዞልድ ማድረግ የተሰጠው አጋዢ ወይም እናንተ ያቀረባችሁለት ሰርቪስ ወይም ሊሆን ይችላል ያቀረባችሁለት ድርጅት 1 ሚሊዮን ቀጥታ ባንክ አካውንታችሁ ላይ ያስገባ። ምንድነው የሚያደርገው 1 ሚሊዮን ብር ምን ይቀንሳል ዊዞልዲንግ ይቀንሳል። ስለዚህ የ1 ሚሊዮን ብር 2% ሲሰራ ስንት ነው 20 ሺህ ብር ነው። አይ 20 ሺህ ብር 1 ሚሊዮን ሳይሆን ባንክ አካውንታችሁ ላይ ሽያጩን ስትሸጡ ያስገባላችሁ 20 ሺህ ብሩን ቆርጦ ስለሆነ 980 ሺህ ብር ነው አካውንታችሁ ላይ ያስገባው ማለት። ስለዚህ 100 ሺህ ብሩን 1 ሚሊዮን ብር ሙሉን አልተቀበላችሁም 20 ሺህ ብሩን አስቀርቶባችኋል። እቺ 20 ሺህ ብር ማለት ምንድነው መንግስት አመቱ የግብር መክፈያ ወቅት ሳይደርስ ለአንዳንድ ግብር ከፋዮች ምን ሰጥቷል በአዋጅ መመሪያ ማለት ራሱን የቻለ መመሪያውን ከፈለጋችሁ ቴሌግራም ቻናል ላይ ያስቀምጥላችኋል። በዛ አግባብ ፍቃድ የተሰጣቸው አካል እናንተ አገልግሎት ሲሸጡ ወይም ደግሞ ሽያጭ ስትፈጽሙ የተቀመጠው ትሬሾልድ አማውንት ላይ ሲደርስ ምን ያደርጋል ዊዞል 2% ያደርግና ቀሪውን ብር የሚሰጣችሁ ማለት። ስለዚህ ያቺ ብር ለእናንተ እንደምታገለግላችሁ እንደ ግብር ታገለግላለች ማለት ነው። ስለዚህ እንድክ ደረሰኞች ሲሰጣችሁ በአግባብ ገንዘብ ስለሆነች 20 ሺህ ብሯ ቀጥታ ተከታተል የምትቀነሰው መቼም የምታመጧት ልክ ሂሳብ መዝገቡ ሲዘጋጅ የምታመጡ ወራዊ ላይ ምንም አታገለግልም። ምንም የሚቀነስ ነገር የለው። አመቱ መጨረሻ ላይ ግን ትመጣለች። እንበልና አሁን በዚህ 415475 ብር ቢመጣም 20 ሺህ ብር የተቀነሰበት ካለ የሰው የሚከፍለው 415475 ብር ሳይሆን 20 ሺህ ብሯን ቀንሳችሁ 300 ምናምን ሺህ አካባቢዋን ነው መክፈል የምትገደዱት ማለት። ዊዞልዲንግ ማለት ይሄ ነው። ቅድም እንደነገርኳችሁ ስለ ዊዞልዲንግ ታክስ በተመለከተ ደግሞ ቪዲዮውን ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። አሁን ምን እዚህ ላይ መጨረሻ ላይ ታገኛላችሁ ፕሮፊት አፍተር ታክስ። ከታክስ በኋላ ይሄን ከፈላችሁ ያተረፋችሁት 1.2 ሚሊዮን ነው። ስለዚህ ይሄን ልክ ስትከፍሉ ዊዞልዲንግ የለንም ብለን እናስብና 415475 ብትከፍሉ ቀሪ እናንተ ትርፋችሁ በትክክል ስንት ሆነ ማለት ነው 823025 ሆነ ማለት ነው። ስለዚህ ይሄ 823025 ማለት ምን ማለት ነው ፕሮፊት አፍተር ታክስ ወይም ሪቴርኒንግ የሚጠራቀም ምንድነው ለእናንተ የሚጠራቀም ሀብታችሁ ወይ ወደ የሚመጣ ወደ ባላንስ ሺት የሚመጣ ነው ማለት ነው። ስለዚህ ከፕሮፊት ኤንድ ሎስ ስቴትመንት ወይም ከትርፍና ኪሳራ ስቴትመንት መግለጫ ላይ ወደ ባላንስ ሺት ወደ ሀብት ከሚሄዱ ነገሮች አንደኛው ቅድም ከጠቀስኩት ዊዞልዲንግ ወይ ደግሞ እዚህ ጋር ከሴልስ ፈጽሙ ካሽ ወደዚህ ይመጣል ውጭ አንደኛው ምንድነው ይሄ ነው። ይሄ ሪቴርን ሌሎች ነገሮችም አሉ እንግዲህ አሁን በምሳሌ በጣም ብዙ ሌሎች ነገሮችም ካነሳ ሊመጡ ይችላሉ። ስለዚህ የተጣራ ሪቴርኒንግ ወዴት ይመጣል ወደዚህ ይመጣል። ይሄው እዚህ ጋር ሪቴርኒንግ አይታችሁ ከሆነ አስዩም ስለዚህ ይሄው እንደምታዩት ስንት መጣ ከ823025 እዚህ ጋር መጣ ማለት ነው። ወደ ምን ወደ ባላንስ ሺት ማለት ነው። ስለዚህ ወደዚህ ይመጣል ማለት ነው። ስለዚህ ፕሮፊት ኤንድ ሎስ ስቴትመንት የሚባለው በቃ ይሄ ነው። አጠቃላይ ሽያጫችሁ አለ ሲቀነስ ኮስታችሁ ሲቀነስ ኤክስፔንሳችሁ ከዛ ምናችሁ ላይ ትደርሳላችሁ ታክሳችሁ ላይ ደርሳላችሁ ማለት ነው። ምናልባት እዚህ ላይ ገቢዎች መስሪያ ቤት ምንድነው የሚያነሱት ጥያቄ በተደጋጋሚ በዚህ ስቴትመንት ላይ አሁን ምንድነው ፋይንዲንግ ብሎ የሚያገኙት ነገር ምንድነው የሚለውን ነገር በኋላ የሚነሱ ጭቅጭቅ የሚያስነሱ ችግሮች ምንድነው ግብር ከፋዩ ማያውቀው ገቢ መስሪያ ቤት ውስጥ በጣም በገቢ መስሪያ ቤት ጋር ስትሄዱ የምትቸገሩት ነገሮችስ ምንድናቸው የሚለውን ነገር በጥንቃቄ ካያችሁኝ ወይም ደግሞ ቪዲዮውን እስከመጨረሻ ካያችሁ መረም ስለማሳይ አብራችሁን ቆዩ። ላይክ ያላደረጋችሁ ላይክ አድርጉ። ኮሜንት ላይ ጥያቄ ካላችሁ ከዘርፋችሁ አንፃር ጠይቁ ማለት ነው። ማንኛውም ከዚህ ርዕስ ውጭም ከሆነ ማንሳት ትችላላችሁ ከታክስ ጋር የተያያዘ ማለት ነው። ሶ ፕሮፊት ኤንድ ሎስ ስቴትመንት ይሄ ነው። ወደ ባላንስ ሺት ስንመጣ ቅድም እንዳልኳችሁ ባላንስ ሺት ማለት ምን ማለት ነው ብለናል። ባላንስ ሺት ማለት ምን ማለት ነው ብለናል። አጠቃላይ የድርጅቱን አሴት ሀብትና ምኑን እዳውን የሚያሳይ ስቴትመንት ነው ብለናል። ይሄው አሴቱ ከዛ እዳ አለ ይሄው እዚህ ጋር ፊክስድ አሴት እና ከረንት አሴት ባለው ከአንድ አመት በታች የሆነ አሴት ሲሆን ይሄ ነው። ፊክስድ አሴት ሲሆን እዚህ ጋር ነው። እናንተ የሆነ ኮምፒውተር ለምሳሌ ቢኖራችሁ ከአንድ አመት በላይ ያገለግላል። ኮምፒውተር ኖሯችሁ የእናንተ አካውንታንት ኮምፒውተሩን እዚህ ጋር ያልመዘገበላችሁ ከሆነ ለምንድን ያልመዘገብከው ብላችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ ምን አለ ሰነድ ወይ ሳይሟላለት ቀርቶ ነው ወይ ደግሞ ምንድነው ረስቶት ነው ወይ ደግሞ እዚህ ጋር ብሩ አማውንቱ ተሳስቶ መዝግቦት ሊሆን ይችላል። ስለዚህ ይሄን ነው በቃ አሁን እናንተ ማወቅ አለባችሁ ምለው ይሄ ነው ማለት ነው። አዲስም ከሆናችሁ የግዴታ አካውንቲንግ ዩኒቨርሲቲ ገብታችሁ መማር አይጠበቅባችሁ። ሃይላይቱን ቢያንስ ካወቃችሁ እቺ ምንድነው እያላችሁ መጠየቅም ትችላላችሁ ማለት ነው። ይሄ ነው ፊክስድ አሴት ማለት ይሄ ነው። ከረንት አሴት ደግሞ እዚህ ውስጥ ምን አለ ቅድም እንዳልኳችሁ ኢንቨንተሪ ሊሆን ይችላል። ቫት ተሰብሳቢ ካለ በወሩ መጨረሻ ላይ ስለምትከፍሉት ካሽናን ባንክ ካሽት ባንክ እነዚህ የሚባሉ አጠቃላይ እዚህ ውስጥ ምንድናቸው በደንብ ዲቴል ስለምናይ የቱ ጋር ነው የሚያስጠይቀው የሚለውን ነገር ስለምናይ ምንም ችግር የለውም። እነዚህ ሊያቢሊቲ ማለት ደግሞ ምንድነው እዳ ነው። እዳ የሚያሳይ ነው። ለምሳሌ በቀጣይ ወር የምትከፍሉት እዚህ ጋር አሁን ሳላሪውን ሊከፈል ምን አለ ፔንሽን ይኖራል አይደለም እስከምትከፍሉ ድረስ ሊያቢሊቲ ብሎ ነው የሚያስቀምጠው። አሁን ይሄን ኢንካም ታክስ ፔብል እዚህ ጋር የተቀመጠበት ነው ያለ። ሌላ ደግሞ ሎን እዳ ለምሳሌ 3,560,000 ብር አለ
አሁን እዳ ኑሯችሁ እዳችሁን ያልመዘገበላችሁ ከሆነ አካውንታንቱ አሁን ሂሳባችሁ ትክክል ስለማይሆን ለምን ያን ያልመዘገብኩም ብላችሁ መጠየቅ ትችላላችሁ። እዚህ ላይ እዳችሁን የምታዩበት ፓርት ነው ማለት ባላንስ ሺት ላይ ሄዳችሁ ቀጥታ እዳ የት ጋር የተመዘገበው ብላችሁ ማየት ትችላላችሁ። ባላንስ ሺት ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ሌላው ምንድነው ካፒታል ነው። ካፒታል ምንድነው? ብዙ ነገር አለው፣ ሌሎችም ነገሮች አሉት። እኔ አሁን ከመርቸንዳይዝ ቢዝነስ አንፃር የተወሰነውን ለማስቀመጥ የሞከርኩት ኢኒሻል ካፒታል አለ። መጀመሪያ ንግድ ፍቃዳችሁን ስታወጡ የተመዘገበው ካፒታል አለ። እሱ ራሱን የቻለ በጣም ብዙ ጣጣ ያለው ነገር ነው። ብዙ ግብር ከፋዮች እያለቀሱበት ያለበት ሁኔታ አለ። እሱስ ምን መሆን አለበት የሚለውንም መጨረሻ ላይ እስከ መጨረሻ አብራችሁ በቆያችሁ በደንብ አሳያችኋለሁ ማለት ነው። ሌላው ሪተርኒንግ እንግዲህ ይሄው እዚህ ጋር ቅድም የተጠራቀመ ሀብት ያልነው ነው የተጠራቀመ ትርፍ የምንለው ማለት ነው። ከምን በኋላ ያለ ከታክስ በኋላ ይሄ እየጨመረ የሚሄድ ነው። አለስ አዘርዋይዝ ምን ካላደረጋችሁት እናንተ ለግል ለፐርሰናል ዊዝድሮ አድርጋችሁ ለፐርሰናል ለግል ፍጆታ የሆነ ለቤት ለመኖሪያ ለምናምን ክፍያ እንግዲህ ሶል ከሆነ መቼም ያው የሚኖረው በዚህ ቢዝነስ ነው። ስለዚህ ልክ ለግሉ አላማ ከቢዝነሱ ውጪ የሆነ ለግሉ ፐርፐዝ ከዚህ ከቢዝነሱ ብር ያው ወስዶ ነው የሚኖረው። ስለዚህ ሲወስድ መውሰድ ያለበት ከሪተርኒንጉ በላይ ያልሆነ ገንዘብ ነው። ስለዚህ ከዚህ ላይ ስትወስዱ የወሰዳችሁት ነገር ካለ ምናልባት ሪተርኒንጓ ልትቀንስ ትችላለች። ከዛ ውጭ ግን ምንድነው የሚሆነው? ሪተርኒንጉ በምንም ተአምር ካልወሰዳችሁ እናንተ ሪተርኒንጉ አድ እየተደረገ የሚሄደው ለምሳሌ የሚቀጥለው 2017 ነው ብላችሁ ብታስቡ 2018 ላይ ስትሄዱ 2018 1 ሚሊዮን ከታክስ በኋላ ብታተርፉ እዚህ ጋር መሆን ያለበት ስንት ነው? 1 ሚሊዮን 823 ሺህ ነው የሚሆነው እንጂ ከዛ ያነሰም የበለጠም ከሆነ አንዳንድ እንግዲህ አካውንታንቶች የቁጥር ኤረር በጣም ችግር ውስጥ ስለሚከታችሁ አሳስቶ እዚህ ጋር የሚመዘግበው ምን ይሆናል? ላይገጥምለት ይችላል። በቃ አይገጥምልኝም ብሎ ዘመን ነገር ነካክቶ ምናምን እንዲገጥም አድርጎ ቢያሳልፍ በኋላ እናንተ ነው ችግር ውስጥ የምትገቡት ማለት ነው። ስለዚህ እንደዚህ ሃይላይት መሰረታዊ ነገሮችን እቺ ምንድናት? እዚህ ጋር ባለፈው እዚህ ጋር ነበረች። እቺ አጠቃላይ ሳላሪ የከፈልኩት ይሄ ነው። ለምንድን ነው እንደዚህ የሆነው? ሬንት የከፈልኩት እቺ አማውንት ነው። ለምንድን እንደዚህ ሆነኩት? እያላችሁ ምን ማድረግ ትችላላችሁ? ጥያቄዎችን መጠየቅ ትችላላችሁ ማለት ሴልሲ አጠቃላይ ነው ወራዊ ላይ ሪፖርት ያደረኩት ይሄ ሆኖ ሳለ አንተ የመዘገብከው ይሄ ነው። እንዴት ሆነ? ኢንዲንግ ኢንቨንተሪ እኮ ይሄን አማውንት የለውም ከየት መጣ? እንደዚህ አይነት ነገሮችን ለመጠየቅ እነዚህ ነገሮችን ማወቅ የግድ ያስፈልጋል ማለት ነው። ስለዚህ ባላንስ ሺት ሲባል ይሄ ነው። ፕሮፊት ኤንድ ሎስ ስቴትመንት ሲባል እነዚህ ናቸው። ቅድም እንዳልኳችሁ እነዚህ ብቻ አይደሉም። ምን ሊኖር ይችላል? ለምሳሌ ቅድም እንዳልኳችሁ ፕሮዳክሽን ስቴትመንት ማኑፋክቸሪንግ ካምፓኒ ከሆናችሁ ስቴትመንት ኦፍ ጉድስ ኤንድ ማኑፋክቸር ሊሆን ይችላል። ካሽ ፍሎ ስቴትመንት እንግዲህ ለሁሉም ግብር ከፋይ መዘጋጀት ያለበት አንድ በቃ ይሄን ካወቃችሁ ሌላው በቀጣይ ቪዲዮ በደንብ ስለማብራራላችሁ። ስለ ካሽ ፍሎ ስቴትመንት ከፈለጋችሁ ሁለት ቪዲዮ ከዚህ ቀደም የሰራሁበት ስላለ እሱን ባክ ሄዳችሁ ማየት ትችላላችሁ ማለት ነው። በቀጣይም በደንብ እያብራራው መቀጠል ይሆናል ማለት ነው። አሁን ወደ ሶስተኛው ስንሄድ በማን ይዘጋጃል ነው። እንግዲህ ሰነድ ያስፈልጋል። እነዚህ ሁሉ ለማከናወን ግዢውም ሲከናወን ሰነድ ያለው፣ ሴልሱም ሲከናወን ሰነድ ያለው፣ ሬንቱም ሲወጣ የግዴታ ቤት ኪራይ ውል ህጋዊ መሆን አለበት። ሳላሪው ሲከፈል መፈራም አለበት። ወይ በባንክ ከሆነ በባንክ ገቢ ስለመሆኑ መታየት አለበት። ትራንስፖርት ከሆነ ይሄ ሁሉ ዲቴል ስለማሳያችሁ እነዚህ ነገሮች ደግሞ እንዴት ነው የሚዘጋጁት የሚለው ነገር ስለምናይ መጀመሪያ በማን ይዘጋጃል የሚለውን ስኒ በቁርጥ ግብር ከፋይ ከሆነ ምንድነው በገቢ መስሪያ ቤት ነው። ቅድም የተለያዩ አይነት የግብር አከፋፈል አወሳሰን ሂደቶች አሉ ብያቸዋለሁ። አንደኛ ገቢ መስሪያ ቤቱ በቁርጥ ግብር ነው የሚወስነው። ስለዚህ ገቢ መስሪያ ቤቱ እናንተ ምንም የሚጠብቀው ነገር የለም። ቀን ገቢ ግምት ካለ በቀን ገቢ ግምት መሰረት ይወስናል። 4 ጊዜ ሪፖርት ያደረጋችሁት የወራዊ ሪፖርት ካለ እሱ መሰረት አድርጎ የሚወስንበት ሁኔታ አለ። ሶስተኛ ወገን ካለው የፈለገ እናንተ ምንም ይዛችሁ ብትሄዱ ሶስተኛ ወገን መነሻ አድርጎ ሊወስን ይችላል ማለት ነው። ስለዚህ ማን ነው ወሳኙ? ገቢ መስሪያ ቤቱ ነው የሚወስነው። ሂሳብ መዝገብ ሲሆን ግን ግብሩ በማን ነው የሚወሰነው? በግብር ከፋዩ ራስን አዘጋጅተህ የምትሄደው። ይኸው ቅድም እዚህ ጋር እንደሰራሁት እናንተ ሰነዳችሁን አዘጋጅታችሁ ወይ ራሳችሁ ወይ ደግሞ ለኦዲተር ስትሰጡ መጨረሻ ስንት ብር እንደምትከፍሉ ራሱ አዘጋጅታችሁ የምትሄዱ ራሳችሁ ናችሁ ማለት ነው። ስለዚህ በሂሳብ መዝገብ ሲሆን ግብሩ ሂሳብ መዝገብ ማን ነው የሚዘጋጀው? በግብር ከፋዩ ነው የሚዘጋጀው ማለት። እኔ አላዘጋጀሁትም ግብር ከፋይ ነው አካውንታንት ነው የሰራ የሚባል ቋንቋ የለም። በቃ አዘጋጅተህ ከመጣ የመጀመሪያ ኃላፊነት የምትወስደው ራስህ ነህ ግብር ከፋይ ማለት ነው። ስለዚህ ሂሳብ መዝገብ ሲዘጋጅ የግዴታ እናንተ ምንድነው የተዘጋጀ የሚለውን ነገር የግዴታ ማወቅ ያስፈልጋል። ሂሳብ መዝገብ ለአንተ ወይም ለግብር ከፋዩ ምንድነው? ማስረጃ ነው። ይሄ ሂሳብ መዝገብ ምንድነው? ለአንተ ምስክርም ይሆንልሃል፣ በአንተ ላይ ይመሰክርባል። ሰነድ ነው። ስለዚህ ሰነድ ዝም ብሎ ቁጥር ተድሮ ስለመጣ ብቻ ግብር ከፋዩ አመለጠ ማለት አንችልም ማለት ነው። ስለዚህ በጣም ጥንቃቄ የሚፈልገው ነው። ለዚህ ነው ለምንድነው ሂሳብ መዝገብ በዚህ ደረጃ የተፈራው? ምክንያቱም ሂሳብ መዝገብ ማለት ቅድም እንደነገርኳችሁ ትክክለኛ የግብር ከፋዩ የንግድ እንቅስቃሴ ያሳያል ካልን የንግድ እንቅስቃሴውን በትክክል የሚያሳይ ሆኖ ሳለ ለምን በግብር ከፋይ በዚህ ደረጃ ይፈራል፣ ይጠላል፣ ለምን ይሸሻል? አንድ ሁለተኛ ደግሞ ይሄ ሂሳብ መዝገብ ትክክለኛ ንግድ እንቅስቃሴውን ያሳያል እያለን ለምንድን ነው ግብር ከፋይ ያመጡት ሂሳብ መዝገብ በትክክል ሂሳብ ንግድ እንቅስቃሴዎችን አላሳየም በሚል ገቢ መስሪያ ቤት ውድቅ የሚያደርገው ወይ ደግሞ ማስተካከያ የሚያደርገው እነሱ ያዘጋጁትን ሳይሆን ትቶ ሌላ የግብር ውሳኔ የሚወስንበት ምክንያት በረምብ እንግዲህ በዚህ ቪዲዮ በረምብ አሳያችኋለሁ ማለት ዋና ችግሩ ስለሆነ ማለት ነው። ስለዚህ በሂሳብ መዝገብ ግብር ከፋይ ያዘጋጃል ስንል ራሱ ግብር ከፋዩ ቅድም እንዳልኳችሁ እዚህ ጋር የፔሮል ላይ አይታችሁ ከሆነ ፔሮል ኤክስፔንስ ብሎ ይዞ መጥቷል። እዛ ፔሮል ላይ ወራዊ ላይ ሪፖርት ስታደርጉ የራሳችሁ አካውንታንት እንዳላችሁ የተጠቀሰ አካውንታንት የተመዘገበ አካውንታንት ካላችሁ
ወይ ደግሞ የድርጅታችሁ ውስጥ የተቀጠረ አካውንታንት ካላችሁ ያን አካውንታንት ምን የድርጅታችሁ ምንድነው ሰራተኛ ስለሆነ በሱ እንዲዘጋጅ ማድረግ ትችላላችሁ። ግዴታ ምንም ለምን መክፈል አይጠበቅባችሁም። ለሂሳብ አዋቂ መክፈል አይጠበቅባችሁ። ሂሳብ አዋቂ ጋር ፍለጋ መሄድ አይጠበቅባችሁ ማለት ነው። ስለዚህ በማን ነው የሚዘጋጀው? በሁለት መንገድ ማዘጋጀት ይቻላል። ራሳችሁ የድርጅታችሁ ሰራተኛ ካለ በድርጅታችሁ ሰራተኛ ራሴ ማዘጋጃለሁ። ግብር ከፋዩ ራሱ ግለሰቡ ወይ አበበ የሚባል ወይ ደግሞ በቀለ የሚባል ግብር ከፋይ ካለ ያ ግብር ከፋይ እኔ አካውንቲንግ በደንብ አውቃለሁ ተምሬያለሁ ብሎ ያው እጁ ላይ ዶክመንት ካለው ያን ማዘጋጀት ችሎታ ካለው የራሱ ማህተም አድርጎ ምን ማድረግ ይችላል ማለት ነው። ራሱ አዘጋጅቶ ይዞ መቅረብ ይችላል ማለት ነው። አይ ደግሞ ካለ በሂሳብ አዋቂ አዘጋጅቶ እንዲዘጋጅለት አድርጎ እነዛን ሰነዶች ሰጥቶ ማቅረብ ይችላል ማለት ነገር ግን ሲመጣላችሁ ነገር ግን ይሄ ሂሳብ መዝገብ ሲዘጋጅ ተዘጋጅቶ በሂሳብ ባለሙያ ሲሰጣችሁም ሆነ በድርጅት ሰራተኛ የተሰጣችሁን ሂሳብ ፕሊስ ገቢ መስሪያ ቤት ከመውሰዳችሁ በፊት ከተሻላችሁ አቅም ካላችሁ ትልቅ ግብር ከፋዮች ካላችሁ በኤክስተርናል ኦዲተር ይሄ ኦዲት ፊርም የሚባሉ ግብር ከፋዮች ኢትዮጵያ ውስጥ ያልተለመደ ማለት ነው። በእነሱ ምን ብታዘርጉ ኦዲት ብታዘርጉ ምክንያቱም ገቢ መስሪያ ቤት ከደረሰ በኋላ ምንድነው ያው ታክስን የሚወሰነው ሰተም ካለ በቀላሉ ዘማየት ስለሚቻል ማለት ነው። ሁለተኛ ደግሞ የአቅሙ ከሌላችሁ ደግሞ ለአካውንታንትም ከፍላችሁ ለኦዲት ፊርም መክፈል ማትችሉ ከሆነ ደግሞ ራሳችሁ ቅድም ባልኩት አግባብ ሃይላይቱን ብታዩት የሚል ነገር ነው ያለኝ ማለት ነው። ስለዚህ ያን ብታደርጉ ከዛም አልፎ ደግሞ ልክ ገቢ መስሪያ ቤቱ ጋር ከደረሰ በኋላ ብዙ ግብር ከፋዮች አሁን ምስቲ የማያውቁት አንድ ህግ አለች። የራስ ታክስ ማሻሻያ የምትባል ትግንቱኑ የቀረበው ሂሳብ መዝገብ ስህተት ያለበት ከሆነ የሰራው ግብር ከፋዩ በራሱ እንግዲህ አሰራር አለ ራሱን የቻለ መመሪያ ያለው ከዚህ በፊት ቪዲዮ ሰርቼበታለሁ። እሱም በዲስክሪፕሽን ላይ አስቀምጥላችኋለሁ። እነዛ ነገሮች ሂሳብ መዝገቡ ላይ አለ ብሎ ካመነ ምን ማድረግ ይችላል? ወዲያውኑ ኦዲተሩ ይሄን ስህተቶችን ሲነግሩት ወዲያውኑ ምን ማድረግ ይችላል? ማመልከቻ አቅርቦ የራስ ታክስ ማሻሻያ እንዲፈቀድለት ለስራ አስኪያጅ ማመልከት አለበት። እቺን ህግ በብዙ ግብር ከፋዮች አያውቋትም። ግብር ከተወሰነ በኋላ ኦዲተሩ ውሳኔ ከወሰነ በኋላ ውሳኔ ፕሪንት አድርጎ ካወጣ በኋላ በዚህ ህግ መጠቀም ስለማይቻል ይሄን ህግ ምንድን ነው የሚጠይቀው? እቺኛው ህግ ምንድነው? የራስ ታክስ ማሻሻያ ምንድነው የምትለዋን ቅድም እንደነገርኳችሁ ቪዲዮ ላይ በደም ስለገለጽኩት እዛ ላይ ማየት ትችላላችሁ። ስለዚህ ያን አለማድረግ ከተወሰነ በኋላ ሰት ኖረም አልኖረም በጣም ወደ ኋላ መመለስ እጅግ በጣም አዳጋችና አስቸጋሪ የሚሆንበት ሁኔታ አለ። ራሳችሁ የሰራችሁት ችግር ወይም ሰት ከሆነ በሂሳብ መዝገባችሁ ላይ ማለት ነው። ስለዚህ አውቶማቲካሊ እናንተ አካውንታንት ያን ነገር ችግር ፈጥሮባችሁ ከሆነ ወይ ደግሞ እናንተ መረጃ ሰጡት ሰት ተፈጥሮ ከሆነ ወይ ሂሳብ መዝገብ ሲዘጋጅ የሆነ እነዛ መመሪያ ላይ የተጠቀሱ ሰቶች ካሉበት ወዲያውኑ ውሳኔ ከመወሰኑ በፊት ለኦዲተሩ አይደለም። ኦዲተሩ ብዙ ግብር ከፋዮች ለኦዲተር ይጠይቃል። ኦዲተር የስራ ሂደቱን ይጠይቃል። የኦዲተሩን ቡድን ይጠይቃል። አይደለም ኦዲተሩ ፈቀደም አልፈቀደም አሁንም የራስ ታክስ ማሻሻያ አይፈቀድም። መጠየቅ ያለባችሁ ወዲያውኑ ለማን ነው የሚጠይቁትን ማወቅ አለባችሁ። አንደኛ የሚጠየቅበትን ማወቅ አለባችሁ። ለማን መጠየቅ ያለባችሁ? ለስራ አስኪያጅ ነው። ስራ አስኪያጅ ጠይቃችሁ ስራ አስኪያጅ ካመነበት ያን ነገር ይፈቅድላችኋል ማለት ነው። ስለዚህ በሂሳብ መዝገብ አዋቂዎች በሂሳብ አዋቂዎች ወይም ደግሞ በአካውንታንሲ ቢሮ ያላችሁ እንዲዘጋጅላችሁ ማድረግ ትችላላችሁ። ሁለተኛ ደግሞ በራሳችሁ ማዘጋጀት ትችላላችሁ። ነገር ግን ችግር ካለበት ግን ገቢ መስሪያ ቤት ከመሄዳችሁ በፊት ካለበት የለበት የሚለውን በኤክስተርናል ኦዲት ይሄ ኦዲት ፊርም በሚባሉ አቅም ካላችሁ በዛ ማድረግ ትችላላችሁ። አቅም የላችሁ ግብር ከፋዮች ከሆናችሁ ግን ሂሳብ መዝገቡን ቅድም እንዳልኳችሁ ራሳችሁ ማየት አለባችሁ። አቅም እንደገና ደግሞ ሂሳብ አካውንታንት ማሰራት አልችልም የምትሉ ከሆናችሁ ራሳችሁ አሁንም ስቴል ማዘጋጀት ትችላላችሁ። አንዳንዱ የመስሪያ ቤት የግዴታ በአካውንታንት መዘጋጀት አለበት ያለ ይመስል የግዴታ 10,000 ብር 20,000 ብር 40,000 ብር 50,000 ብር ከፍላችሁ እንድታዘጋጁ አትገደዱም ማለት ነው። ወደ ቀጣይ ስናል ማን ነው የሚገደደው? አሁን እስካሁን ስለ ፋይናንሻል ስቴትመንት ምንነት አየን፣ ማን ይዘጋጃል አየን፣ ምን ይመስላል የሚሉን ለማን ናቸው የሚሉትን አይተናል። አሁን ማን ነው የሚገደደው? ቅድም መጀመሪያ ላይ ሳነሳ የአዲስ አበባ ገቢዎች ቢሮ ያወጣው መግለጫ ምንድነው የሚለው? ደረጃ ለና ሀሌታ ሀ እና ደረጃ ለግብር ከፋይ እንዲያቀርቡ በሚል ነው የገለጸው። ግን ምንድነው እነዚህ ሀሌታ ሀ ለሲባል ራሱ ምንድነው? እስቲ ምንድናቸው? ግብር ከፋዮች ደረጃ አላቸው። ዝም ብሎ ግብር ከፋይ ከሆናችሁ ደረጃችሁን ማወቅ አለባችሁ፣ ይጠበቅባችኋል። ምክንያቱም ደረጃችሁን ስታውቁ ደረጃችሁን ካወቃችሁ እያንዳንዱ እንደየግብር ከፋዩ ደረጃ ወይም ካታጎሪ ማለት ነው የሚጠበቅበት ወይም ደግሞ ግዴታና ኃላፊነቶች አሉበት። እነዛን ነገሮች ለማወቅ አትሊስት እናንተ ደረጃችሁን አትሊስት ማወቅ አለባችሁ። ስለዚህ ደረጃ ሀ ግብር ከፋይ ሲባል አጠቃላይ ሽያጩ ከ1 ሚሊዮን ብር በላይ የሆነ ማለት ነው። ይሄ 1 ሚሊዮን ከየት ነው የምታገኙት ነው? 1 ሚሊዮን እንግዲህ እስከዛሬ በቁርጥ ግብር እየከፈላችሁ ከነበረ ወይ በቀን ገቢ የተወሰነባችሁ ከሆነ ግምታችሁን አይታችሁ ደረጃችሁን ማወቅ ትችላላችሁ። 1 ሚሊዮን መሆኑን አባዝታችሁ በ300 ቀን ማለት ነው። የሶስተኛ ወገን መረጃም ካላችሁ በሶስተኛ ወገን መረጃ አጠቃላይ ሴልሳችሁን ማወቅ ስለምትችሉ፣ እንደዚሁም ደግሞ የእጅ ቤት ደረሰኝ ሽያጭ ካላችሁ ኦልሬዲ ሪፖርት በየወሩ ስታደርጉ ከነበራችሁ 1 ሚሊዮን ብር ካለፋችሁ ደረጃ ሀ እየገባችሁ እንደሆነ መገንዘብና ከደረጃ ሀ የሚጠበቅበትን ግዴታዎች ማወቅ ያስፈልጋል። ምክንያቱም
ሁሉም እንደየደረጃቸው ግዴታዎች ስለሚለያዩ ማለት። ሌላው ደግሞ ምንድነው ደረጃ ለግብር ከፋይ ከሆነ አጠቃላይ ሽያጩ የአመቱ ሙሉ ተደምሮ ማለት ሙሉ አመቱ ተደምሮ ነው ይሄን ያወራ ያላችሁ አጠቃላይ ገቢው ወይም ሴልሱ ወይንም ደግሞ ሰርቪስ ፊ የሰጣችሁት ሲደመር ሙሉ የአመቱ ከ500 ሺህ እስከ 1 ሚሊዮን ብር መካከል ከሆነ